ዘራዛ ምን እየተካሄደ ነው? ለካ ጠላቴን ጉያዬ ውስጥ ይዤ ነበር ስዞር የነበረው። አንተ ውሻ ካዲ! እኔ ህሊናን ነው በእኔ እጅ በልተህ የምትክደኝ? እንደሷ ረጋ በይና እንነጋገር። ምንም የሚያረጋጋኝ ነገር የለም። እናንተ ደግሞ ዋጋችሁን ነው የምሰጣችሁ። ምንም ወሬ አልፈልግም። ዝም በል። ንብረቴን ነው የምፈልገው። ንብረቴን ነው የምፈልገው። ዝም በል። ዝም በል። ምንም ያረጋጋኝ ነገር ምን አታፈጡት? ንብረቴን እያልኳችሁ እኮ ነው። ተረጋጊ። ቆይ ዝም በል። ምንም መረጋጋት የለም። አባቴ ነው ታለቀ። አንተ እስር ቤት ውስጥ ሆነ በገንዘብ እጦት መሆን ማልፈልገው ነው ሆኜ አልፌያለሁ። ባሌን መጨመር እንጂ ስለማጣት ማሰብ አልፈልግም። ለመኖር ደግሞ ገንዘብ ያስፈልገኛል። ያለሽ ይበቃሽ። ግድ የለሽም። እሺ በይ። አልችልም፣ በፍጹም አልችልም። ወደፊት እንጂ ወደ ኋላ መመለስ አልችልም። በአንተና በስራው የነበረውን ክፍተት አውቀዋለሁ። አባዬ ቃል ገባልሃለሁ፣ በፍጹም ሰው አልጎዳም። የሚገባኝን ወስጄ የሚገባቸውን እሰጣቸዋለሁ። የመጣሁት የሰራሁትን ስህተት ለማረም ልደራደርሽ አይደለም። ሁለት ምርጫዎች አሉሽ። ያወረስኩሽን ንብረት መልሰሽ እኔን ማግኘት ወይም እኔን አተሽ ከነ ኃጢአቴ ንብረቶቼን መውረስ ነው። አየሽ፣ ህይወት ለብዙ ሰዎች ሁለተኛ እድል ትሰጣለች። የሚጠቀሙባት ግን በጣም ጥቂቶች ናቸው። ለማሳት ይችላልሽ። ከዚህ ወደ ጎን ከዚህ ጫፍ እዛ ጫፍ ያለው ስፋት በጣም ሰፊ ነው። ትልቅ ቤት ነው እኮ እንዴ! ምን ነው የሚያነፋርቃቸው እንዴ? ብሩን ቅርጥፍ አድርገው ከበሉ በኋላ ቤቱን እንደመልስላችሁ ፈልገው ነው የሚነፋረቁት። ምን አቃሉ? የሰው ነገር ተስማምተው መሰለኝ እኮ ይሄን ያደረጉት። አይገርምሽም? የሰው ነገር አስቀድሞ ያኔ መርመር መጠንቀቅ እንጂ ሲበደሩ ከተበደሩ በኋላ ትንሽ ሻይ ግድ ነው ተሸነፉ ይሄዱ። በላሁን አንተ እሺ አስወጣቸዋለሁ። ችግር አንቺ ግቢ። አንቺ ነገ ያለው ምን ስራ አለኝ? ግቢ እኔ አስወጣቸዋለሁ። ግድ የለም። ይሄ በሁሉ ጋር የተደረገ ነገር ነው። አንደጋሽ እንደዚህ ነው። እንደዚህ ማይኮ እሺ እርሶ በዚህ ቤት ብር አትርፈዋል። ወንዴ ብር ተበድሮበት ብር አግኝተዋል። አቃሎ እኮ ብዙ ታሪክ ጋሽ እርግጥ ነው ይቆጫል፣ ግን አትርፈውበት ጋሽ አትርፈውበት። እውነት አያልቅሱ። ካልሆነ ምን ያደርጋሉ? እግዚአብሔር ሰጣ፣ እግዚአብሔር ነሳ። ምን ያደርጉታል? ጋሽ ምንም ባይሆን በመከራ ተፋልጭ ይሉታል። እቺን ነው ያቀልጭ ጋሽ አቄንማ ጋሽ ሰው የራሱን አቅም ማግኘት አለበት ብዬ አምናለሁ። ባይሆን እቺን ጋሽ ለክስ ይሞታል፣ ለትራንስፖርት ይሞታል፣ እንደዚሁ እንኳን ለማማትም እንኳን ሆናል። ግን ንገራት፣ የትም ብትሄጂ አለቅሽም ብሎሻል በላት። እኔማ እነግራታለሁ፣ አሁን እንደገባው እነግራታለሁ። ከኔ እንኳን ብታመልጪ ከእምባዬ አታመልጭም ብሎሻል በላት። ከእምባዬ አታመልጭም። እንደፈለጉ ያልቅሱባት፣ እኔን ግን እንዳያካቱኝ ሰው ነኝ። እኔ ማር ቤት ተፍ እያልኩ ምኖር ሰው ነኝ። አደራውት እንዳያካቱኝ እምባው ላይ ያልቅሱባት፣ እኔ አያገባኝም። ግን ይሄዱ ሰው ይመርቁሻል። ደስ አላችሁ ብር ሰጣችሁ። እሱ ነገር ግን አይቀርም። መረቁሽ ይሉ ጎበዝ። እንደዚህ ያምሮ ላይ ወጣ በኮሚሽን እንሰጥ። ለካ ኮሚሽን አለ። አይኔ ነገር ይሉ ግን ጀግና ነሽ። አዎ ጀግና ነሽ። ጀግና ነሽ ማለት ይሁን ቦታ ይተካል ይባላል። ቦታ ይተካልሽ ይሉሻል። በዚህ ሆነ ከእጃችን ሌላ ሚሽን ውስጥ እንግባ ማለት ጎረቤት የነገርኩሽ ታሪክ አለ የእነሱን ካርታ ይዤ ልምጣ። ጥሩ ህጋዊ መሆናቸውን አረጋግጥና ቢሮ ይዛቸው ነው። ካርታቸው ህጋዊ ነው። ሁሉም ነገር ጨራርሻለሁ። ሁሉ ልንገርሽ ምን ችግር እርግጠኛ ገንዘብ ታገኝልናለህ? ትይሉም ማለት ነው። ለሳርዬ ከየትም ገብቼ እንጂ እሷ አሳሰበኝ። ትንሽ የሚያስበኝ እናንተ የካርታው ነገርና የካናዳ ነው እንጂ እኮ 180 ሺህ ብር ተዘጋጅቶ ቁጭ ያለ ብር አለ። ትይሉም እኔ እኮ ለሳርዬ ባይሆን እንዴት ነው እኛ ሳንሰማ ብረት መዝጊያ ማች ተገኘ እንዴ? ትይሉም
ኧረ በስኮላርሺፕ ነው። በስኮላርሺፕ ደስ ይላል። አልገባኝም። ስኮላርሺፕ ሳርዬ? ያ በማስተርስ ማለት ነው። ማስተርስ ደስ ይላል። ሳሪ ከ9 አንድ ቆምሽው? እንደዛ ተብሎ ነው ኤምባሲ የሚገባው። በዛ ላይ እሱን ደግሞ ሰው ጨርሶልኛል። ኦኬ ኤፌ ከ9 ክፍል ከስኮላንትን ማስተርስ ደስ ይላል። ሳሪ ይቅናሽ ይቅናሽ። ሳሪ ከ9 እንደው ይሄ ካርታ ነገር አሳስቦኛል። አራጣ የሚባል ነገርስ እንደው ይሉም አራጣ ይበሉ አራጣ ይበሉ። ሂሊና የምትሰራው ለሂሊና ነው የምትሰራው። እኔም ለሀቄ ነው የምሰራው። ባይሆን ብድር ያስማማናል። ብድር ማንም አገር ይበዳደር የለ እንዴ? ያስማማናል። ምንም እኮ ካርታው እኮ ሁሉ ነው የምትዋዋሉት አይደል? ሁሉ ትዋዋላላችሁ። ሁሉ ያንዱ ግን አንደኛው ሁሉ እሳቸው ጋር ይሆናል፣ አንደኛው ሁሉ እናንተ ጋር ይሆናል ነው። ካርታ በፍጹም እኔ ጋር ነው የሚሆነው። የቤቱ ካርታ እኔ ጋር ነው የሚሆነው። አሳልፌ አልሰጥም። ጎረቤቴን አሳልፌ እሰጣለሁ። እንዴት ይሉኝ? እናቴን አሳልፌ አልሰጥም። እሱ በል ይሆንባቸው። እኔ አያሰበኝ ብድሯ ወለዷ ትንሽ ትበዛለች። ወለዷ ትንሽ ይበዛል። ግን የኔም ትይዙ ካናዳ ብር ያለበት ሀገር ችግር የለውም። እንዴ ሳርዬ ካናዳ የሚሉን ተርጓሚ ታውቂዋለሽ? ግን ሀገሩ ካናዳ ማለት እኮ የብር ሜዳ ማለት ነው። በነገራችን ላይ ብር ነው የሚታፈሰው ካናዳ። ግን ብር እንደ ጉድ። ጥሩ ሀገር ነው የመረጥሽው። ከአረብ ሀገር ከአሜሪካ ምናምን። ካናዳ ማለት ስታይም እንሰማለን እኮ ኢንፎርሜሽኑ ማፈስ ነው እኮ። እዛ ሄደሽ አንቺ ቅናሽ እንጂ እዛ ደስ ታታ አርገሽ ምሰሉ ካናዳ ጥሩ ሀገር ነው የመረጥሽው አንቺ ሳርዬ። እኛ ስንዘናጋ አንቺ ያው እኔስ ልፋቴ ለሷው አይደል? አይደለም እትዩልም እኔ ተጭኛችሁ ፑሽ አድርጊያችሁ ከመሰላችሁ ሊቀር ይችላል። ምንም ለእናንተው ነው። እኔ ሊቀር ይችላል። እኔ ምክን የሚጠብቀው አድርጊያለሁ ሊቀር ይችላል። ችግር የለም። ትንሽ አናስቀምጠው እንሂድ። አይ ሳርዬ እኛ ሌላ ነገር ላይ ስንል አሳልፈን ሰጠናል። እትዬሎሚ እንደው የሂሊና ውለታ ያወቁልኝ። እውነቴን ነው። ስለ ሳሪ በቃ መንገድ ውስጥ ተዋገውልባት ይሆን ከካናዳ ተቀር ይሆን ብዬ ሀሳብ ሲገባኝ ሲጨቀኝ ሳዋያት ከአንዳንድ ነው እኮ ያለች ከአንዳንድ። እውነቴን ነው እትዬሎሚ። እኔ ሰርቼ እንድለውጥ የምትፈልግ እህቴ ነች። ለሂሊና የምትኖር እህቴ ነች። እኔ ደግሞ እንዳቄ። በእውነቱ ስለረዳሽኝ አመሰግናለሁ። ይቅናሽ። በተቻላችሁ መጠን በቃላችሁ ተገኝታችሁ ብር ይመልሱልኝ። እኔ ወዶ ገብቶ በገዛ ብር የሚጨቃጨቅ ሰው ነው ማለት ነው። አላለ በፍጹም ሂሉ እኔ ያለሁኝ ሂሉ ለስለሱ ነው ያለሁኝ። እኔ ትጂ እትዬሎሚ እኮ ማለት እኮ እርቦኝ እኮ ልጅኛ እያለ ተንደድሬ ገብቼ እኮ የሚበላሉ ሰው ቤት ነበር የምበላው። ጎረቤታሞች ነን እኮ በጣም ችግር የለውም። እኔ ያለሁ ችግር የለም ሂሉ እኔ ያለሁ። እነሱ ይቸኩላሉ። ትንሽ ተፈራረሙ ፊርማውን ፈርምና ቸኩሉ የለ ተፈራረሙ ስምና ፊርማ አንተም ደግሞ እንዳጠፋ እንዴ እንጠፋለን። ኦንላይን ብዙ ጊዜ ኦንላይን ቫይበርም አለኝ ቴሌግራምም አለኝ። ምን ነበር የሚባለው ስሙ? ዋትሳፕ እሱ የለኝም። እሱን ደግሞ እኔ ዳውንሎድ አደርግልሃለሁ። እነሱ ከጫንሽልኝ ከቶቱ እንደዋወላለን። አንቺ ዳሽን ተከፈይና እሱ ስራ ብዙ አለው እኮ እሷን ነገር አይደል እንዴ? እናትሽንማ አንድ ነገር ማድረስ አለብሽ እንዴ? ምንም አታስብ። የኪስ ምናምን እኔ እልካለሁ። እሱን ያዥልኝ፣ የኪሱን ነገር እሱን ያዥልኝ። እንደዋወላለን እንዳልሽ ሁሌ ኦንላይን አለው። ያው ካርድ አንቺ አለሽ ምን ሌላ አንቺ ዳሽን ከፍለሽ ብዙ ስራ እንሰራለን። ችግር የለም። እትዬሎሚ ጨረሳችሁ? እትዬሎሚ ቼኩን ያዙ። አንቺ ተነሽ ሰላሚያቸው ጥሩ ነገር ነው። ሚሽን ፖሲብል ገዝሽ አራት መቶ ሃምሳ ካሬ ደግሞ ትልቅ ግንባር ነው። ከፊት ጠበብ ይላል፣ ወደኋላ ሰፋ ይላል። ግን ደስ አለኝ። ትልቅ መሬት ነው። ጥሩ ስራ ነው ዛሬ የሰራ ነው። በጣም ደስ አለኝ። ቦታ የተካኝ ሊድ ልሸኛቸው። አይነት እንጀራ ነው በእናትህ።
ቺን ያሽ እንዴ አንተ ያዝ የኔ ወንድም በባዶ ኪስ እንደዚህ ማበጥ ምን ትርጉም አለው? ብር ካለ ማንንም ተነሳ ቁጭ ማለት ትችላለህ። ብር ሲኖር በጥ እና ብር አለኝ ማበጥ እችላለሁ። እንዴት ከፍላለሁ? ጠብቀኝ ስል ጠብቀኛለህ። አየህ እሷን ተዝናኝባት። አይነ ሸቅላል ነገርዩ አታነብም። ላይፍ እንዲህ ነች። ላይፍ እንዱ ዘፈዘፍከው። ቻው 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 አባቴ። ቀድመው ለሚመጡ ለ10 እድለኞች ብቻ ታላቅ ቅናሽ። አዲስ አበባ ውስጥ ብዙዎች ለመኖሪያ ሆነ ለኢንቨስትመንት በሚመርጧት ለቡ መብራት ኃይል ላይ ታላቅ የምስራች። ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ዛሬ ደግሞ በአዲስ የፔንታውስ ብሎክና ዘመናዊ የንግድ ሱቆችን ይዞ ከታላቅ ቅናሽ ጋር ብቅ ብሏል። እነዚህም ፔንታውስ ቤቶች ከ138 ካሬ እስከ 295 ካሬ ከሰፋፊ 6 ፕራይቬት ሊፍቶችና በአራቱም አቅጣጫ ከበቂ በላይ የከተማ እንዲሁም የተፈጥሮ እይታ ጋር በ10% ቅድመ ክፍያ እስከ 25 ዓመት የሚቆይ እየኖሩበት አሊያም አከራይተውት የሚከፍሉት 60% የረጅም ጊዜ ባንክ ብድር ጋር አመቻችቶ አቅርቦሎታል። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው። ከፍተኛ የሥራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206-353-9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። አዎ 4 ልጆች አሉ። በስም ስንት መኪና አለ? ጥበቃ ነኝ እያልኩ አይደለም ዶክተር። ቤቶችስ የሉም? ተከራይቼ ነው የምኖረው። በአሁኑ ሰዓት ማን ቤት ይሰጣል ብለህ ነው? ታዲያ ልጆችህን በምን እያሳደግክ ነው እንደዚህ ጉበትህን በባዶ ሜዳ የምታፈርደው? ሌላው እንኳን በስማቸው 4-5 መኪና አስቀምጦ ነው። አንተ እኮ የጎደለ ሀብት እንጂ ሁሉንም በሽታ ሟልተሃል። አይ ዶክተር ቀልደኛ ነህ። ሀብታም በሽታ ያጣውን ብለህ ነው? አይዞ ለጨዋታ ነው። ይሄ ሱስ ነው የጤንነት መዛባትን ያስከተለው። እሱን ካቋረጥ ከጤንነት በአፋጣኝ ይመለስልሃል። ዋጋው የሚደፈር ነው ዶክተር። የጀርመኑ ከሆነ እስከ 600 ብር ታገኛለህ። በህንዱ ከሆነ ደግሞ እስከ 300 ብር። ዶክተር ልሩጥበት ግድ የለህም። በሽታውን ውልቅ አድርጌ አጠፋዋለሁ። 300 ብር ከ4 ልጆቼ ጋር በጣም ይከብደኛል። ይሄኛውን እኔ እከፍልልሃለሁ። አንተ ብቻ ሱስህን ጠንከር ብለህ አቁማት። ኧረ ዶክተር አይገባም፣ አይገባም። ግድ የለም አይገባም። ያዝ። እሺ እግዚአብሔር ይስጥልኝ። ለአንተ ብዬ አይደለም ለልጆች ብዬ ነው። እሺ እግዚአብሔር ይስጥልኝ። እሺ እግዚአብሔር ይማረህ። አሜን አሜን። ሊስን ገንዘብ ያላት ሴት ደካማ ጎኗ የአልጋ ላይ ጨዋታ ብቻ ሰው እሱ ላይ ከበረታ በእጅ ታስገባታለህ። እኔ እኮ ሁሉን እኮ ለቁም ነገር ነው ፈልጋት፣ ለእንደዚህ አይነት ተልካሻ ጉዳይ። ታዲያ ከዚህ በላይ ምን ቁም ነገር አለ? ይልቅ አስተሳሰቧን ቀይረዋለሁ ብለህ አስተሳሰብህን ቀይረው ገንዘብ ወዳድ እንዳታደርግ። I don't want to miss my friend። እኔ እኮ ግርም የሚለኝ እሉ እንደዚህ አይነት ልጅ አልነበረችም። ከጊዜ በኋላ የመጣ ማንነት። Exactly እንደዚህ አይነት ልጅ አልነበረችም፣ አሁን ግን ነች። Just simply tell me that you love her. That's all. Of course እወዳታለሁ። ብቻ እዚህ ቤት የሚገባው አባወራ ይዞ የሚገባውን ሀብት ሳስበው ይዘገንነኛል። ያው ወንዴ ነው ብር የለውም እንጂ። እማወራ አላልኩሽም የኔ ቆንጆ፣ አባወራ ነው ያልኩሽ። የማታው ቀጠሯችን እንደተጠበቀ ነው። ለቁም ነገር ነው የምፈልግሽ። አይገርም? እድሜው ረጅም ነው። እሱ ነው ቴክስት የላከልኝ። እድሜ ቢንዘላዘል ምን ዋጋ አለው? አንቺ እንደውን ከብር ውጭ ቁም ነገር እንደሌለሽ አላወቀም። ውይ አንቺን የመክርሽ ግን እሳባት ያስፈልግሻል። ተይ እንጂ እውነት በዚህ ሰዓት ብቻዋን ናት ላለመባል ነው እንጂ ማልጨክንበት። ደግሞ ታውቂያለሽ
ወንዴ ለብር ግድ የለውም። የእውነት በጣም ነው የማምነው። አባዬም ትቶኝ ከሄደ በኋላ ሲጨንቀኝ ሲደብረኝ ብቻ በሆነ መንገድ ላይ ሁልጊዜ እሱ አብሮኛል። ጭንቀቴን ያቀልልኛል። ብር የለውም እንጂ እሱ በጣም ቁም ነገረኛ ልጅ ነው። እውነት ታዲያ ለምን ቴሌ ተመዝግቦ አንዳንድ ቁም ነገር አዘር መልእክቶችን አይልክልንም? ከብር ነው የኔ እናት አንቺ አያልቅብሽም። ምላስሽ ቢመነዘር ኖሮ ወደ ብር ነበር መነዘረው። ለማንኛውም በአጭር ጊዜ ላካበት ሾው ሀብት ቺርስ። እንደሱ ይሻላል። ኦኬ ሄሎ፣ ቆይ ለምንድን ነው የምሰማህ? ውላችንን ማንበብ ትችላለህ። ሁለተኛ እየደወልክ እንዳጨቀጭቀኝ እሺ? ጠበቃዬን አናግረው። እንዴ ምንድን ነው? ተው እባክህ፣ ሊጨቃጨቀኝ ነው። ሰው ማፈር የሚባል ነገር ትቷል መሰለኝ። እግር ላይ ተደፍቶ የተበደረውን ብድር ቅርጥፍ አድርጎ ከበላ በኋላ ደውሎ ሌላ ያለቅሳል። አራጣ በድረሻቸው ነው? ቢዝነስ ሰርተን። ቢዝነስ? ልጄ ታመመችብኝ፣ እጄ ላይ ብር የለኝም። የቤቱን ካርታ ያዥና ገንዘብ አበድረኝ አሉኝ፣ አበደርኳቸው። ኃጢአቱ ምንድን ነው ታዲያ? ከዛ ንብረታቸውን ቀምተሽ አባረረሻቸው? እሱንም ተስማምተው ነው። እድላቸው ነው፣ ልጃችን መዳን አልቻለችም። ታዲያ የኔ ኃጢአት ጥፋቱ ምኑ ላይ ነው? ስላበደልኩ? ይሉ አንቺ እኮ እንደዚህ አይነት ልጅ አይደለሽም። አንተ እንደኔ የድህነትን አስከፊ ነገር ብታይ ኖሮ ስሜት ይገባ ነበር፣ ግን አይገባ። ምክንያቱም አታውቀው። እንደ ድህነት እምጠላውም እምጸየፈውም እምፈራውም ምንም ነገር የለም። እናትን ብትሆን ሲኖር ነው ብትወድ። እስኪ የትኛዋ ሴት እስኪ የትኛው ወንድ ነው ገንዘብ የማይፈልገው? ይህ ሁሉ ዓለም የሚራወጡ አንድና አንድ ስለ ገንዘብ ብቻ ነው። ከሌለ የለህም። ማንም ሰው ገንዘብ ከሌለ አይወድ። ማንም። ለነገሩ አንቺን ተከራክሮ ሀሳብ ማስቀየር ከባድ ነው። ታውቂያለሽ፣ ሀሳብሽን ባስቀይርሽ ደስ የሚለኝ የነበረው ያኔ አባትሽ ላይ የወሰንሽው ውሳኔ ነው። አባትሽ እንደዛ አቀርቅረው ሲሄዱ ጸጥ ማለትሽ በጣም ነው የሚገርመኝ። እሱን ቀን ሳስበው የድሮ ህሊና ትናፍቀኛለች። እሱንም ቢሆን ራሱ ፈልገው እንደ እናትም እንደ አባትም ያሳደገኝን አባቴ ምን ያህል እንደምወደው ከአንተ የበለጠ የሚያውቅ ሰው ማንም ሰው። አሁንም ቢሆን ያለበትን ስለማላውቅ ነው እንጂ አብሬው ነው ደስ ይላል። አባትሽ ያሉበትን ቦታ ብታይ አርጊ የሚሉሽን ነገር ለማድረግ ዝግጁ ነሽ? እሱ ሌላ ጉዳይ ነው። አስቸኳይ ነው የፈለግነው። ይሄው ካርታውንም ይዘን መተናል እኮ። ተረጋጓ። መጀመሪያ ካርታው የእናንተ መሆኑ ይረጋገጥ። በእናትሽ አንቺ ተረጅን። እቃውን ለአንድ ሳምንት ብለን ማስያዝ ስላልፈለግን። አዎ ከፈለግሽ እቃውን ያዥና ብሩን ስጭ። እኛ ከነወለዱ ከሳምንት በኋላ እንመልስልሻለን። ያመሃል እንዴ? እቃው እንዴት ነው የሚያዘው? እና ቤቱ ይወረስ? ይወረሳ እንዴ? እንዴ ምን ሆነሃል? አስብ እንጂ። እቃው ምንድን ነው? እሱን እንኳን መናገር አልፈልግም። የከበረ ድንጋይ ነው። ኦፓል። ኦፓል? አዎ ኦፓል። ለቀማ ላይ ሰፈር ያለው ኢንዱቤሽን በሙሉ ክብር አድርጌያለሁ። እውነትህን ነው? ምንም ሀሳብ አይግባሽ። እኔስ ጭንቅ ብሎኝ ነበር። ተባረክ። ደማ የኔ ልክ ሲደብረኝ ነገር እሺ ነገር በብሎኬት በሸክላ ይሄን ቤት ብድ ነው ማረከው። እዚህ ሰፈር ሰዎች አይናቸው ደም እስከሚለብስ ድረስ ስትቆ ነው እናንተዬ። እማ ወይ አላመንሽኝም ማለት ነው? አረ በደንብ ነው የምትተማመንብኝ የኔ ጀግና። ታዲያ መተማመን ታመኝብኝ እንጂ በደንብ አድርጌ ታየኛለሽ። አሁን አፍ ላይ የሆነ ነገር ጣል አድርገህ ብትወጣ ምን? ይሄ በቀለማ ይተዩ ወይዳ መተማመኛ ነው። ቆዳ ሲጨንቀው ስጋ ይተካል፣ ፕሮቲን ነው ማለት ወይ ሲሸውድ ነው። እኔ ሪስክ ነው መጣ ማታ በጊዜ ነው ታሽ ይጂ ተቀላልሽ ለጎረቤት ቻው እናቴ። እሺ በእና ፍጭ እጠብቅሃለሁ ልጄ። ደህና ሳር እየተደወላለች የሄደች ዕለት የደወለች። አረ ግን ቆይታ ቢሆንም ግን ምን እኛ አልተመቻቸልን። እሷ እንዴት ይመቻታል? በተኛ 4 ሰዓት ምን ሳለ ትደውላለች? ትየሎሚ ዋናው መደራ መሆኗ ነው። ትየሎሚ ችግር የለውም እረዳታለሁ። እሱ እረዳታለሁ። አይከባድ ነው እረዳታለሁ። እሱ እረዳታለሁ።
ደወለችው። አስበላሽ እንደ ልጆትን ትይሉም ግድ የለውም። እንግዲህ እሱን አንተ እንዳየኸኝ እሱ ይህ አሜን፣ ባጎደልኩበት እሱ ይሙላል። አሜን። እንዳየኸኝ ይህ አሜን። እንደ ወዳችንን ከፍለን ሳንጨርስ ትይሉም እንደዚህ ይባላል። ለኔ እኮ እናቴ ነው እኮ። እርሱ ምን ማለት ነው? መወለድ እኮ ቋንቋ ነው። እነዚህ ቤት አልበላው እኔ አልበላውም ትይሉም። እንደዚህ አይበሉ ትይሉም። እንዴ አይበሉ ምንድነው? ከሩቅ ዘመድ የቅርብ ጎረቤት ይባል የለ እንዴ? እኔ ከከኔ በላይ ማን አለ ጎረቤት? እናቴ ነው እኮ ትይሉም። አሜን አሜን ትይሉም። አሜን። ሄሎ አስመላሽ የኮሚሽን ሰራተኛ። በቃ ደላላነትን አምኖ መቀበል አቃተህ አይደል? አረ ጠላትሽ እሱ ድሮ የተኩት ስራ ነው። አረ ትቼዋለሁ ርግፍ አድርጌ። ሻውን ቢሮና በስልክ የማናወራው ነገር አለ። ኦኬ ግን እኮ ካዝና የምትጠብቀው የምትመስለው አንተ ስታርግ ምን የምትፈልገው? ሮቦት ነው? ስራ ነው። አቤት የመሰለ ቁማና ስንት ስራ የሚሰራበት አቤት ያንተ ቢሰጠኝ እጅን አትወጣት። ሩቁዴ አንተ በተወደደ ኩላሊት እንደዚህ ብላ ትሳፈጥ ምን ትወጣ አደረጋለህ? አንተ እኔ ስኖር ነው ከምስለው ታውቃለህ። እዚህ ቤት እኔ ከሌለ የምትበላው የለ። እኔ ላይ እንዲህ አትበል እሺ። እንዲህ ልብኛል። አቤት ይሉ እዚህ ትግባ እዚህ ቢሮ ይሉች። ይገርማቸዋል። የዛሬ 8 ዓመት 50 ኪሎ ኦፓል 50 ኪሎ ኢማጂን። ያን ኦፓል ሻጭ አለ ገዢ አለ። እኔና ጓደኛዬ አሯሩጥን ጆሮውን። ኮሚሽኑ አይወራ። ኮሚሽኑ ዝም ነው ገዛኸኝ። ኮሚሽኑ አይነገርም። ያኔን አካውንት የለኝም። ጓደኛዬ በእኔ አካውንት ይገባልኝ። እሺ ብዬ ዓርብ ለቅዳሜ ነው። ዓርብ አስገባን። አይነጋ የለ ነጋልኝ። ቅዳሜ ጠዋት ተነስቼ በጠዋት ስደውልለት ስልኩን አያነሳም። የለው ብቀጠቅጥ ቤቱ ይሄዳለኝ። አሻግሮ ቀጥታ በኢንተርናሽናል አውሮፕላን አድርጎ ሂዶልሻል። አበርኩ መሆኑን አጣሁኝ። እመሆኑን ያዝ ይሏቆኝ አልኩኝ። በስተመጨረሻ ጸበል ገባሁ ይመስለኛል። 7 ቀን 15 ቀን ብቻ በጸበል ኃይል ዳንኩኝ። የማይዳን የለም ዳንኩኝ። አረፍኩ ስል የዛሬ 4 ዓመት እንደገና ኦባልዬ መጣች። እንዲሁ ገዢ አለ ሻጩ ገበሬ አለ። እችን ኦባል አይኔ ላይ እየተቆረጨለች ሸትኳት ስል እየተያየን አመለጠኝ። በሱር ብዬ ሳልጨርስ ዛሬ ደግሞ እዚህ ቢሮ ድረስ ኦባልዬ መጣ። በቃ እውነት ነው የሚለው ልክ ነሽ። ይሄ ኦባል እንዲያመልጠኝ አልፈልግም። ምን መሰለህ አስመ ሰዎቹ ብር ሊበደሩ መጥተው ነው የተዋወቅነው። ብሩን በአስቸኳይ ስለሚፈልጉት እኔ ዛሬ ነገ እያልኩ አሻቸዋለሁ። አንተ ኦፓሉ ከእጃቸው እንዳይወጣ ትከታተላቸዋለህ። እንዴት ይወጣል? እንደዚህ ይወጣል? አሁንም አይወጣም። ኦፓል በባህሪው ማለት እነዚህ ከበረ ነገሮች ቶሎ አይወጡም፣ ከውጭ ይቀመጣሉ። እኔ እንዳያወጣ የተቻለኝ እናደርጋለሁ። ግድ የላችሁ ይሄ ለኔ ተውት፣ ችግር የለውም። ከሰዓት ቀጥሬያቸዋለሁ። ህሊና ስለማትኖር አንተ ሰዎቹን ትይዛቸዋለህ። ምን ችግር አለ? ግን ስማቸው ማን ነበር? አንዱ ስሙ ብሩክ ነው። ቡራ ይጥንቱ አቤት ታውቃቸዋል እንዴ? ፈረብሮ ዋቀው አጋጣሚ አይገርምም። ይኸውልሽ ይሄ የከበረ ድንጋይ የሚሰሩ ውስን ናቸው። ከጅጅጋ ነው የሚመጣው፣ ጅጅጋና ድሬዳዋ እና ገበሬዎቹና ሻጮች ናቸው ያሉት። ሌላ ማንም የለበትም። እርስ እኔም ኔትወርክ ስላለኝ እንተዋወቃለን። የሚገርምሽ የቡራ ስልክ ነበረኝ እኮ ባለፈው ሲጠፋኝ አፍሮ ጠፋ እንጂ ይሉዬ ስራውማ በእጄ ነው። ስልኩን ነው ይሰጣል። አንተ አልጡ በጣም አሪፍ። ሌላ ምናልባት ተሳክቶልኝ ይሄን ኦፓል ሸጡልኝ ከሆነ የተያዙት ቤቶች ማጠቃላይ ወደ ካሽ መቀየር ግድ ነው። ገዥም አለ የእናንተ ህዝቡ ሰሯል ይሉዬ ነት። አንተ ደግሞ በነገው ዕለት አምጣና ካርታውን ስጠው። እሱ ነገር እንኳን ብዙ ማያስቸኩለንም። በዚህ ሰዓት ምንም የማያስቸኩል ነገር የለም። እንዴ ጨረስኩ።
ጥያቄን ከመቀበል በፊት እንድንነጋገር ፈልጋለሁ። ቁጭ በልና እንነጋገር። እሉ ለምንድን ነው ሁልጊዜ ስለ ጋብቻ ሳነሳብሽ የምትሸሺው? አይ ወንዴ፣ ጥሩ ስም ባይኖር ኖሮ የዓለማችን ቁጥር 1 ድሃ የምትሆነው አንተ ነበርክ። ገና ለገና ሰው ቸገረው ብለን ንብረትን የምትረጨው አንሶ ነው የኔንም ንብረት ለመርጨት ማገባ። ከአባትሽ ወርሰሽ ባራጣ ያከማቸሽውን ሀብት የኔ ነው ብለሽ ባትመኪበት ግን ጥሩ ነው። ወንዴ እወድሃለሁ፣ ግን አብረን መኖር የምንችለው የሆነ ነገር ይዘህ ስታሳየኝ ነው። የሚታይ ነገር። የሚታይ ነገር? አዎ ወንዴ፣ እኔ በሚታይ ነገር ነው ማምነው። እባክሽ ሊና። አልችልም። አዝናለሁ። እሺ ወንዴ። የማይታየው ከሚታየው እንደሚበልጥ ያወቅሽ ጊዜ ይሄን ቀን በደንብ ታስታውሻለሽ። ያ ደግሞ ባለስልጣኑ እሱም ላስቀምጥሽ ብሎኝ ነበር፣ ግን እኔ ፈራው። እንዴ ለምን? እንዴ ካለፈው ስህተቴ ተማርኩ። እሱም ካስቀመጠኝ በኋላ እስከሚቀጥለው ምርጫ አልኩሽ እንጂ ዓመተ ምህረት ገለጽኩ ቢለኝስ? ደግሞ ታውቂያለሽ የባለስልጣኖቻችንን እድሜ። አንዴ ወንበሩ ላይ ከተቀመጡ ሞት ራሱ ይፈራቸዋል መሰለኝ። በጊዜ አውስዳቸው። ለነገሩ ስህተቱ ያንቺ ነው። እግር የሚከፈተው እኮ ለምታገኙ ብቻ ነው። እሱስ ልክ ነሽ። አርፌ ከአንቺ ጋር የኮሚሽን ስራዬን ብሰራ ይሻላል። ማን ነው? ቁሜ ነው? እስቲ ዛሬ እንኳን ይለፍለት። ናና ጠጣ በይው። እኔ ለራሴ በጣም ከፍ ብያለሁ። ማነሽ? አንድ ኦፓል አንዷ ማነሽ? አንድ ኦፓል ቢያንጎላችንን ፈታውብኝ። አጋብዛችሁት አጋብዛችሁታል። ነገ ሰጠዋለሁ። እስካሁን አልሰጠኸው? የኦፓሉ ጉዳይ የተዋራችሁ ለዛ ነው። ጥሩ እሺ፣ ምን አዲስ ነገር አለ? እየተከታተልኳቸው ነው። ያው እንዳይሸጡ እያደረኩኝ እየሞከርኩ ነው ያለው። ታናሽ ወንድምዬ አይሸጥም እያለ ነው። ዝም ያልኩ አምኜ አይደለም፣ የትም አታመልጠኝም ብዬ ነው። ኧረ ይኸውልህ ታመልጥሻለሁ። አንቺ ጋር እንዳልነው ትልዬ ቸርስ ያልሽ ይልሻል። ተራደሩ፣ የሚለበስ ይመጣላቸዋል። ማነሽ? ሄሎ ሄድልኝ። እንዴት ቢደፍሩ ነው? ቀለባቸው ቀንሰው ያበሉኝ ያጠጡኝ። ታዲያ ምን አጠፋው? ወረስኩ እኮ ልከፍልላት ነው። ለዛ ነው ክብሮትን ይጠብቁ፣ መንገዶትን አይሳቱ፣ እዚህ መኝታ ቤት እንዳይገቡ ይለዩ ውሃውን ከሳቱ። አቤት ተረት! አንቺ እንደዚህ ቆንጆ ነሽ እንዴ? ተረትሽም
ቁንጅናሽ ዛሬ ይታይ። አዎ አለቄ ላንቺ እንዳንቺ ይሻላል። እንዴት ነው ኮሚዲያ አንቺ አንተ አይደለም ኢሉ የሚጠጣ ነገር ይሻላል። መቼስ ፉት ሳይሉ ያለው እንደዚህ የገባሽ ነሽ እንዴ? በእናትሽ አንደኛ ነሽ፣ ቸር ነሽ እኮ ያለሽን እኮ ነው ጉንበቶች። አንቺ ምንም ነገር እኮ አትከለኪም። ካለሽ መስጠት ነው። እኔ የፍቅር ሰው ነሽ። ወይኔ ደግሞ ከቤታችሁ ነው። በቃ የፍቅር ሰዎች ናቸው። ምንም ነገር መከልከል ናቸው። ማጋጨት ትወዳለህ? ኧረ እኔ ፈጽሞ ኢሉ ከምሬ ነው የምልሽ፣ ከምሬ ነው። አንቺ ካለሽ መስጠት እኔ ብዙ በስሬ ብዙ ቸራቃለሁ። እንዳንቺ ግን ቸር የለም። ከጠየቁሽ ምን ቢሉት ነገር ምንም የለም። ኢሉ ስራ ላይ እኔ ስለ ስራ ነው ስራ አንቺ እኔ እማኖር የለም። እኔ ምንም ነገር ምን አባቱ ይሰራል ይደፋር? አንተ ቶሎ ተነስ እንዴ! ምን አባ ብትደፍረኝ ነው አልጋይ ላይ ተኛው? ተነስ እንዴ! ምስት ኢሉ ወይኔ ደፍርሽኝ እንዴ! ምን አይነት ንቀትና ምን አይነት ድፍረት ወጣልኛው! አጠቃላይ ይሄ ነው። በቃ ይሄ ብቻ ነው። ለጊዜ ወደ ካሽ መቀየር የሚቻለው ይሄ ነው። ሌሎቹ ቀናቸው አልደረሰም። አስመላሽ ደግሞ ካርታውን ሲያመጣ እሱ ይደመርበታል። እስካሁን አላመጣም። ጥፍሽን ማለት ነው። በቅርብ ጊዜ ይስተካከላል። ሄሎ፣ የት ነህ አንተ? አይ ቤት ነኝ። ይሄ ሳቅህ ወደ ለቅሶ እንዳይቀየር ከፈለክ አሁኑኑ ካርታውን ይዘህ ቢሮ ይዘህልኝ ና። አይ የተወሰነ ገንዘብ ይገዛል እሱ። ካርታውን ይዘህ ና። ጨርሱ። ምን እየፈለክ ነው አለ? እማ እንትን ካርታ እዚህ ጋር አስቀምጬው ነበር። እዚህ ነው በሰማይ። ለምን ፈለከው? ወይ ለምን ፈለከው? ማይ እኮ ለምን ፈለከው? ካርታው እኮ ብዙ ገንዘብ ይዟል። እስቲ ቁጭ እዚህ ነው የምቀምጠው። ማይ ቁጭ በል አልኩህ እኮ። እሺ ማይ አንስተሽ ከዚህ አስቀምጠሽ እንደው ሌላ ቦታ። ስለ ሎሚና ስለ እኔ ቤተሰብ ያጫወትኩ ነገር አለ? እማዬ ምን ያደርግልኝ አውቃለሁ። ጉርብትናችንን አውቃለሁ። ምን ከዚህ በላይ ምን ያስፈልጋል? ይኸውልህ ሎሚ ማለት ሳራም በቀኝ ጡቷ አንተም በግራ ጡቷ እቅፍ አድርጋ እያጠባች ያሳደገች ባለውለታዬ ናት። እማዬ ምን ያገናኘዋል ከዚህ ጋር? ምን አልገባኝም። ያው ያወራሽኝ ያለሽው ነገር እኔን ጡት እምቢ ባለኝ ጊዜ ማባበያ የሎሚ ጡት ነበር።
ምን ያገናኘዋል ከዚህ ጋር? አሁን እሱማዬ እኔን ገንዘብ ቢቸግረኝ ካርታሽን አስይዘሽ ተበደሪ ትለይ ነበር። ምንድነው ማዬ የምታወሪ? ካርታሽን አስይዘሽ ተበደሪ ትለይ ነበር ወይ? አጭር ጥያቄ። እንዴት ልሻለሁ ማዬ? ካርታሽን አስይዘሽ ተበደሪ ማለት አልነበረብህም። ማዬ አልገባኝ። ምን ያወራሽ ሙሉ ያሽብኝ ነው እንዴ? ምንድነው ነገርየው? እሷም ገንዘቡን ላትከዳ እኔም ውለታዬ ላረሳ ተማምለን ካርታውን መልሼላታለሁ። ካርታውን መልሻለሁ ያልሽኛል እንዳውን ብቻ ማዬ? አዎ መልሼላታለሁ። እውነት መልሰሽዋል? እትዬ ሎሚ ስትመልሽላቸው እሺ ብሎ ተቀበሉ እያወቁ? እውነት እስኪ ማይልኝ። እውነቴን ነው መልሼላታለሁ። እሺ ብሎ ተቀበሉ እሳቸው። ማይ ጉድ አደረግሽ። ታይተን ገደል ጦስ ነው የምንገባው ሁላችን። ሰላም ነው? እንዴት ዋልክ? እግዚአብሔር ይመስገን። ደህና ዋልክ? እንደው እባክዎት ችግር ተፈጥሯል። አንድ ወርታ ይዋሉልኝ እባክዎት እትዬ ሎሚ። አስመላሽ ደግሞ ላንተ እሺ ያምኑኛል አይደለ? እንደ ልጆት ነው የሚያዩኝ አይደል? እትዬ ሎሚ እውነት ነው። እባክዎት ይኸውልዎት ሂሊና ካርታውን ካላዩ ብላ ወጥራ ያዘችኝ። ተንደድሬ ቤት በመጥቼ ስፈልገው እናቴ እርሱ ጋር እንደሆነ ነገረችኝ። እባክዎት አሳይችልም ማለት አሳይችልም ምላለች ብለህ ንገራት። እናትህ አስመላኛለች እኮ አልነገረችም እንዴ? ልጅ ነው እንዳለ ነው ችግር የለውም። እኔ እኮ ካርታውን አሳይቼ መመለስ ነው አሳይቼ መመለስ ብቻ። አንተ በሆንክ እሷ በዚህ እድሜሽ መሐላሽን አፍርሰሽ ኩነኔ ግቢ አትሉኝም መቼ? ኧረ እትዬ ሎሚ እባክዎትን ህይወቴ ይበላሻል። እሱ ሴትዮ ዋዛ አይደለችም። እባክዎትን ማልኩኛ መሐላዬንስ ምን ላድርገው ልጄ? እትዬ ሎሚ መሐላ አይበሉኝ እባክዎትን። ጎረቤት ነው ጎረቤት። እናትና መሐላ ቢመማልና ቢመላለስ ምን ችግር አለው? አንድ 500 ፓርላማ ውስጥ መጽሐፍ ቅዱስ ቁርአን ብሎ ወንበሩን ካይዘ በኋላ የሚሸመጣላ እንዴ? ምንድነው መሐላዬን ያለ ማካበር? እትዬ ሎሚ እባክዎትን እትዬ ሎሚ መቀመጥ አተነስ መጥቀምተኛ አንተ ወለደ እንደዛ ነው። የኔ ወንድም በጣም ገንዘብ የምፈልግበት ሰዓት ላይ ነው። የራሱ ጉዳይ ነው እና እኔ ምን አገባኝ? እምቢ ካለ ደግሞ ቂጡን ነው የምለበልብለት። መኪናውን ማትረፍ ከፈለገ ብሩን ከነወለዱ ዛሬውን ይዞልኝ። ምን ነው ግቢ እንጂ ልገባ ያልነበር እንዴ? ሀሳቤን ቀየርኩ። ልሂድበት። ለምን ትቀየራለሽ? ገባ ብለሽ ውጪ እንጂ የሚሄድበት ቦታ አለ። ምን ነው ጸባይኛው? እሺ ደግሞ ያንቺም ቂጥ ይለበለባል እንዴ? ኧረ መሳፈጥ! አንተ እጅን አንሳ። ማን ነው የምትሳፈጠው? ራስ መላሽ አንተ ተሳፈጥክኝ እኮ። ያው እገባለሁ። ጥሩ ሀሳብ ነው። ስትውጪ እንገናኛለን። ፊትን አዙርልኝ። በቃ አዙርልኝ ፊትን አዙር። ከኝ ንቀት እነግራታለሁ። ፊትን አዙር ወደዛ። ምን እያልሽኝ ያለሽው? እንደ አባቴ ቡኩ እንደሆነ የምትፈልጊው? አባቴ ቡኩ ነው አንድ እንደዚህ ባዶ አትቀረ። እኔም አግኝቼ እንዳጣር የምትፈልጊው አንቺ? አግኝቼ እንዳጣር የምትፈልጊው አንቺ? እንደው ምን አለ እንደዚህ ደርሰህ ቱጋትበል አንቺ እሳቱን ለኩሰሽ ቱጋትበትኛለሽ። እምቦጎቦጋለሁ ግን እምቦጎቦጋለሁ። ውስጥ ተቃጥያለሁ እኮ እናቴ። አላወቅሻቸውም ሰዎቹ አላወቅሻቸውም። ወደኋላ አይሉም። ይሄን አላወቅሻት። የሰው ፊት እያዩ ነው ያሉት። ጓደኞች አልቀረ ዘመድ አልቀረ የሰው ፊት እያዩ ነው ያሉት እናት። እንደው አስምዬ ልጅ እንደው አደራህን ከዘመድ ቤሳቤስቲን እንዳትጠይቅ። ዘመድ ከቀበረህና ካለቀሰልህ ይበቃል። እንደው ተው ልጅ። ኧረ ልተው ፍም ላይ ተቀምጬ ልተው እናቴ። ፍም ላይ እኮ ተቀምጡ። ሂሊናን አታውቂያትም። ለዚህ ሁሉ ዳረግሽኝ አንቺ ነሽ። አሳልፈሽ ካርታውን ሰጥተሽ አረና ተቃጣውኩኝ እኮ እናቴ። እርር ያልኩት አሳረርሽ። እትዬ ሎሚ አሳረሩኝ። ውይ ሂሊናን አታውቂያትም። መስዋዕቱ ደብል ሰይጣነች እኮ ይኸው ተኛም የደወሉላቸው ደንበኛ ስልክ አይመልስም። እኔ እኮ ብዙ ብር አልጠየቁም። ቢጠይቁ 50 ሺህ ብር ነው አይደል እንዴ? አስሜ ስለሌለኝ እኮ ነው። ቢኖረኝ እኮ እሰጣለሁ። የለኝም ስለሌለኝ እኮ ነው። አንተ እኔ አባት ያደረግልህ አንተ ለቤተሰቦች ውለታ አትርሳ እንጂ። አውቃለሁ። እሱም ስለሆነ እኮ ነው የመጣሁት። 10 ሺህ ብር በአካውንት ያለ 5 ሺህ ብር እንካፈል። ምን አደርግልኛል? 5 ሺህ ብር እኮ ምን ላድርግ አስሜ? ገንዘብ ከሌለኝ ምን ላድርግ?
እየሰራን ያለው አይደል እንዴ? እኔ እኮ በ15 ቀን ውስጥ መልስልሃለሁ። አረ በስራው ታወራይ ባክና በ15 ቀን ውስጥ መልስልሃለሁ። አስሚ ምን ላድርግ? አሁንም ቢሆን እኮ ላንተ ስለማልጨክን እኮ ነው ያለኝ ልስጥ ያልኩትኝ። ሃሎ ሃሎ፣ ፍቅር አነሳችሁ? ፍቅር እንዴት ነሽ? ቀኑ ሙሉ ስደውል በእናትሽ ምን ሆነሽ ነው? ሰላም ነሽ ፍቅር? አስጨነቅሽኝ እኮ በጣም ተጨነቅኩኝ እኮ። በስመ አብ። ምን አልሽኝ ፍቅር? ገንዘቡን? ችግር የለም ገንዘቡን። ስንት ነው የፈለግሽው? 80,000? ውይ ምን አላት ደግሞ ለአንቺ 80,000? ከፈለግሽ በአካውንትሽ፣ ከፈለግሽ አሁኑኑ በጥሬው ሰጥሻለሁ። አሁኑኑ። የምሬን። የት ነሽ? ሱቅ? መጣሁ አሁኑኑ መጣሁ ፍቅር። እሺ እናቴ፣ እኔም እወድሻለሁ የኔ ማር። እሺ አነሳችሁ? ግድ ቀሚስ ማድረግ አለብኝ። እኔ ወንድም አብሮ አደግ አላለሁኝ። ስለሌለኝ እኮ ነው አስቤ። በቃ ጨረስኩ። አንድ ቀን አንተ እጄ ላይ ትወርቃለህ። አስመላሽ ምን ሆነ ነው እንደዚህ የምታደርገው? በእናትህ የሆነ ችግር ገጥሞኝ ነው። በእናትህ ተረዳኝ። ይልቅ ይኸውልህ እኔ ወለዱን ከፍላለሁ። አንተ ብቻ ሌላው ነገር እንድትታገስ ለምንልኝ። ይኸውልህ ባንተ የተነሳ የመኪናዋን ሊብሬ ልታስይዝ ነው። አረ በእናትህ ጆካኑ የመኪና ሊብሬ ምናምን እሱን ትሆን ያውቃታለሁ ሴትዮዋን። እውነቴን ነው አስመላሽ። የመኪናዋን ሊብሬ ካስያዘች ለአንተም ጥሩ አይደለም። እኔ አውቃታለሁ አልኩህ። አንድ አውቃታለሁ በደንብ ነው እኮ የማውቃት ሴትዮዋን። በጣም ገንዘብ ትወዳለች። ምንም አይበቃትም። ምንድነው አግባብ ነው ከኝ ሴትዮ ካርታ መውሰድ አግባብ ነው? ምን ጠቅማታል? አስመላሽ እንደ ሊናዋ ትኑራ እንደ ስሟ ትኑር። ስም አላታል እንዴ? ይኸውልህ አስመላሽ አባ አስጨርሰኝ። 1000 ዓመት አላወራም ማለት አስጨርሰኝ። ሰማኛለህ? እኔ ቂጤን እያላበኝ ተዋራስኩበት ገንዘብ ሰው ጋር አለኝ እኮ የኮሚሽን ብር። ምንድነው እሷ 80 ጊዜ ደውልሽ ናዛ የምታደርገኝ? አስመላሽ አቦ ለምንድነው እሷ በጣም የምትሆነው? እጂ ጨረስክ? አዎ ጨረስኩ። ጥሩ። ምን ቂጥህን ስትለበለብ ያኔ ታየዋለህ። እኔ ሊና ምን ዋጋ አለው? ይሄ አስመላሽ ደስታዬን ነጠቀኝ እንጂ የት አባቱ ያመልጣል? ታገኘዋለሽ። እሱማ የትም አያመልጥም። እናት ሆድ ቢገባ ራሱ አለቀው። እኔን አንበጣ ነገረሽ? ድሮስ ከድሃ ምን ይጠበቃል? አልተው፣ በጭራሽ አልተው። የመኪና ልብሬ ማሳጅ ሳያንሰኝ ጭራሽ እኔን አንበጣ። ሄሎ፣ ደህና አይደለም። አንድ የሆነ ብጣሻም ዳኔን አንበጣ ብላ ሰድበኝ መሰለህ? አዎ፣ በጣም ከፍ ብዬ እየጠጣሁ አይ እንዳትመጣ የኔ ቁም ነገረኛ። በጣም ተራርቀናል። ቁሜ ነው። ምን ነበር እያወራን የነበረው? ስላንበጣ። ማር ሰራለት እኔ አይደለሁ። ቀድመው ለሚመጡ ለ10 ዕድለኞች ብቻ ታላቅ ቅናሽ። አዲስ አበባ ውስጥ ብዙዎች ለመኖሪያ ሆነ ለኢንቨስትመንት በሚመርጧት ለቡ መብራት ኃይል ላይ ታላቅ የምስራች። ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ዛሬ ደግሞ በአዲስ የፔንታውስ ብሎክና ዘመናዊ የንግድ ሱቆችን ይዞ ከታላቅ ቅናሽ ጋር ብቅ ብሏል። እነዚህም ፔንታውስ ቤቶች ከ138 ካሬ እስከ 295 ካሬ ከሰፋፊ 6 ፕራይቬት ሊፍቶችና በአራቱም አቅጣጫ ከበቂ በላይ የከተማ እንዲሁም የተፈጥሮ እይታ ጋር በ10% ቅድመ ክፍያ እስከ 25 ዓመት የሚቆይ እየኖሩበት አሊያም አከራይቶት የሚከፍሉት 60% የረጅም ጊዜ ባንክ ብድር ጋር አመቻችቶ አቅርቦሎታል። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የስራ አለ። የመኪና አደጋ፣ የኢሚግሬሽን፣ በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን
ሲሳይ ክብረት የሕግና የጥብቅና ቢሮ። ከየትም ብላ አስመላሽን ዘል እንድትመጣ። እሺ እቺን ኃላፊነት እኔ ልውሰዳት? የቱን? አስመላሽን ፈልጎ ማምጣቱን ነው። ምንድነው ልጫዋታ? አንተ ስራ ላይ ያሉት ይሉ ስራ ላይ ያሉት እባክህን ትወጣጠርብኝ። ስራ ላይ ያሉት ቀጥ ብዬ እሄዳለሁ። እሺ ስለሰማኝ ነው እንዳታው አምጣው ነው የተባልኩት። በቃ አመጣ። አታዋርደኝ እባክህን በላቸው እባክህን። ኧረ በላቸው። ዝም እላለሁ። ሄሉ ምን አደረኩሽ? ሄሉ ምን አደረኩሽ? ሄሉ አንተ አደባባይ ሰፈር ታዋርደኛለህ፣ ታንጠለጥለኛለህ። ሄሉ እንደ በግሩ ጋር ታንጠለጥል ዝም ትይዋለሽ። ሄሉ ሳቀ እጅ ላይ እንዳለ ነግሬህ ነበር። ሄሉ እንደዛ እኮ አይደለም እኮ እኔ እኮ እየተራራስኩ ነው። ሄሉዬ ዝም በል። እሺ ዝም ብላለሁ። ስልኬን ያላነሳሁት ሄሉ ስልኬ ስለተሰረቀ ነው። ሌላ ነገር አለ እንዴ? ምንድነው የሚያስቀህ? ዝም በል። እሺ ህሊና ኮሚሽኔን ትከለክለኛለች ብለህ ነው ካርታውን መያዣ ያደረግከው? አረ ሄሉ እንደዛ አይደለም። ሄሉ እናት ደረስ ላንሳ መጨረሻ እንደሆነ ታውቃቸዋል። አንሳና ተናዘላቸው። ሄሎ ማዬ ሳሪ አቤት። አቻሽም ማዬ እውነትሽን ነው። አቤት ማዬ በቃ ችግር የለውም። መኪና ይዤ እመጣለሁ። ሄሉም አለ ችግር የለውም። ይልሽ ማዬ እትዬ ሎሚ እንኳን ደስ አለሽ በይልኝ። መጣሁ እኔ ራሴ 3:00 ላይ ችግር የለውም ማዬ። እሺ ቻው። ሳይደግስ አይጣላም ማለት ይሄ ነው። ሳሪና 3:00 ላይ ኤርፖርት ትመጣለች። ሄደን እንቀበላታለን። አይሽ ከፈለግን ካርታውንም ብሩንም ይዤ እመጣለሁ። ይልኝ ምንም ችግር የለውም። አንተ ግን አንጠለጠልከኝ አይደለ? ይሉ ሳሪ ማለት እዚህ ያለች ሀብታም ነበር የምታጠባጥበው። ምድር ሀብታም የሚቀራት ሀብታም የለም። እኔ ዛይድ አንድ ፈረንጅ አንጠባጥባለች። ቻፓል ወርቃለች ማለት ነው። ኧረ ቶሎ ከዚህ ዘነው እንሂድ። ተወሱሻለሁ። የምር ከኔ አትበስም። ተወሱሻለሁ። ምንድን ተወሰወስኩ? ይሉ ምንድነው? ይሉ አንተ ገጨሽ። ይሉ ሰው ገጨሽ። የምርመራ ውጤቱ የሚያሳየው የቆየ ቁስል እንዳለበት እንጂ አዲስ የመኪና ግጭት አያሳይም እኮ ዶክተር። የቆየ ቁስሉ ላይ እኮ ነው የደገመችው። የሆነ ነገር ትበለኝ። አለዛ አንፋታትም። ምስክሮች አሉኝ። አዎ አለ። 3 ሞልተናል እና ይኸውና አስቀፈድድሻለን። አንዴ ውጪ ትቆዩ። ሌባ ስለሆንክ እኮ ነው የተያዝኩት። ምን ሌባ ስለሆንክ ነው የተያዝኩት? አስመላሽ አታውቁምሽ። ሰማኛል። እኔ አስመላሽ ኤርፖርት ደርሼ ስመጣ ነገሮች ይለወጣል። ተይኛል። አይዞሽ ምንም አልሆነ። ጥሩ ምንም ካልሆነ ጥሩ ሸኘኛ። ብዙ ስራ አለብኝ። ቢያንስ እንኳን ውጤት እስኪጻፍ ትንሽ ታገሽ እንጂ። ደግሞ ቆንጆ ሆነሽ ስላገኘሁሽ ደስ ብሎኛል። ማለት እንዴት ማለት? ደስ አላለሽም አንቺ? አልበረደኝም፣ አልሞቀኝም። ከዚህ ውስጥ ነው የምትሰራው? አዎ። ምን ነው? አይ ምንም፣ ዝም ብዬ ነው። በነገራችን ላይ አንተን ስላገኘሁ ግን በጣም ደስ ብሎኛል። ቢያንስ የሙስና ወጪ የለብኝም። ለእውነት የሚሰራና ገንዘብ የማይወድ ሰው ስላገኘሁ በጣም ደስ ብሎኛል። ገንዘብ እንደ ጣዖት አላመልክም እንጂ እኮ እኔም ገንዘብ አልጠላም። እኔ ገንዘብን እንደ ጣዖት የማመልከው? የሰው ልጅ ፍጡር እንጂ ፈጣሪ አይደለም።
ፍጡር ደግሞ ለፈጣሪው እንጂ እንደ ገንዘብ ላሉ ራሱ ለፈጠራቸው ነገሮች መገዛት የለበትም። ከፈጠረው ይልቅ ለፈጠራቸው ነገሮች ከተገዛ ጣዖት አመለከ ማለት ነው። አግረን ያንተን ተረት ለመስማት አልመጣሁም እዚህ። አንተ ብር እንዳልጨነቀኝ የምላስሽ ጡንቻ ከኔ እጅ የሚያስለቅቅሽ ከሆነ ሞክሪ። ያሟል ዶክተር፣ የአእምሮ በሽተኛ ላስገድሉ ዶክተር። እሷ ነች ሻት ሱቆይ። እሺ ዶክተር፣ እሷ ነች ያዘችኝ። ፖሊስ ጥራ ዶክተር፣ ፖሊስ ጥራ። ለምን ይዘው መጣ? ብቻሽን እንዳትሆኝ ነው። በልሻ መኪና ውስጥ ይዘው ገባ። እዛው መጣሁ። ቆይ ዶክተር፣ ቆይ ወዴት ነው? ምንድን ነው ነገሩ? ፓርትነሬ ነው ትንሽ ያሟል። ዶክተር ካላመንከኝ መርምረኝ፣ ሙሉ ጤነኛ ነኝ። ኬዙ እነግርሃለሁ፣ ኬዙ ምን እንደሆነ እነግርሃለሁ። ዶክተር አንተ አስለቅቀኝ። ወንድዬ መድኃኒቱን ስላልወሰደ ነው። ወንድዬ አረ ትታውቁልኛላችሁ? ትሰማኛለህ? አግታኝ ነው በአራጣ ምክንያት ያገተችኝ። ትሰማኛለህ? በአራጣ ምክንያት ፖሊስ ጥራልኝ ብያለሁ። በግ አምላክ ህሊና፣ ካለቀቃችሁት አሁኑ ነው ፖሊስ የምጠራው። አውቆ ነው አትመነው። ዶክተር ህሊና፣ አሁን ካለቀቃችሁት ፖሊስ ነው የምጠራው። ልቀቀው! ዶክተር ልቀቀው ተባልከ። ዶክተር አመሰግናለሁ። አስመላሽ ወስቤ ብድር እመልሳለሁ። አስመላሽ ይሉ ይሄ የስራ ጉዳይ ነው። ችግር የለው። መጋጨት ያለ ነው። በዚህ እንተላለፍ። እሺ አንተ ግን እኔን አገትከኛል። አንተ ግን አገኛለሁ። አንድ ቀን አገኛለሁ። ዶክተር ችግር የለም አገኛለሁ። እኔ አስመላሽ አይደለሁም። አገኛለሁ። አሁን መሄድ ትችያለሽ። ልጆቹስ? እነሱ ስላልተገጩ አያሳስብሽም። አይነቀላ ናስቲ ተረጋጋ ነው እና ቁጭ ወይ ምን አሟት ነው የመጣችው አሉ። አሟት? አዎ። ምን ሆነች? እናቷንም አታስታውስም። ደናገጥ ተረጋጋ። ወይ ሳሪ አይዞሽ እናቴ። እማዬ ወይ እማዬ የኔ ህይወት በሰዎች ላይ ያለው እማዬ ማለት እማዬ አይደለም ታማ ቦታ ብትመጣ እናገራታለሁ። አይዞ ምንም ማለት ነው። አይ የአየር መጋጨት ነው፣ አክሲደንታል አየር ነው። አንዳንዴ ወረታች ይወርዳል። የኛ አየር ቀዝቀዝ ይላል፣ 40 ዲግሪ ቀዝቀዝ ይላል። የነሱ ከ80 ዲግሪ በላይ ነው። ሙቀቱ ከባድ ነው። የካናዳና የኛ አየር ነው። ልክ አውሮፓውያን ዩኒቨርሲቲ ወርዱ ባዳርሶች እኮ ይቆለፋሉ። እንደዚህ ምን ይመጡዎች አሉ። እንደዚህ እንዲህ እያሉ ይመጣሉ። አየር መጥቷቸው መገኛ እንለዋለን እኛ። ግን በውጭ አክሲደንታል ነው የሚሉት። የአየር እንትን ይሄና ይገጥማል። ትይሎም ምንም አይሱ ተረጋጉ። ሳሪ አይቻልም። እማዬ ችግር የለም አይቻልም። እማዬ ችግር የለም። እማዬ ጨንቋት ነው እኮ አይቻት መጣሁ። ሳሪዬ እንዴት አረፈርሽ? ምን ማርሽ? ምንም ሳሪዬ እንኳን ደህና መጣሽ። ሳሪ እንኳን ደህና መጣሽ። ሳሪዬ ሳራ ይሄው ሳራ ጉዳት አድርጊ ሳሪዬ ጉዳት አድርጊ ተመልከቺ ሳራ ምንድን ነው የገጠመሽ? ምን ጉዳት የበላሽ? ምንድን ነው የበላሽ? እንደዚህ ቆለፈሽ ምንድን ነው ሳሪዬ? ንገሪኝ ሳራ ንገሪኝ ሳራ። ኦኬ ሳሪዬ አውራሻለሁ። I talk to you in English. ኦኬ 150 150 and 108 money and somebody's coming. እባክሽ አንቺ ነው አስመላ። ምንድን ነው እሱ? ምን እያለክ ነው? ምንድን ነው የሆነችው? እስቲ ተረጋጋ። ቆይ እስቲ ተረጋጋ። ቁጭ በል ሳሪ። እስቲ ተረጋጋ። በቃ ተረጋጋ። እስቲ ቁጭ በል። የቀናት ጉዳይ ነው። እኔም ካርታ ሰው እጅ ላይ ተይዞብኝ ነው እንጂ በቅርብ ወደ ካሽ ቀይርላችኋለሁ። ያው ለነገ ደንበኝነት ብለን ነው እንጂ በፍጹም ሊብሬ ይዘን አንሸጥላችሁም ነበር። በቃላችሁ ከተገኛችሁ አረቦቹ በሚቀጥለው ሳምንት ስለሚመጡ እናገናኛችኋለን።
ያው አቅም የማጣት ጉዳይ ሆኖብን ነው እንጂ እኛም በአንድ ሳምንት ውስጥ 40 ሚሊዮን ብር ማጣት አንፈልግም። እድለኛ ነሽ። እናመሰግናለን። ዋት ይሄን ፎቶ ሊያሳየኝ ነው ሲያሮጥ የመጣኝ? እስካሁን ካየኸው ይልቅ ወደፊት የምታየው ይበልጣል። So, what are you thinking? ህሊናዬን ስለማጽዳት ከማንም ብጣሻም ደሃ ጋር ብር መልስ አትመልስ እያልኩ የተጨቃጨኩበት ጊዜ እንዴት እንደሚቆጨኝ። እባክሽ አሁን በጣም ጥሩ አካሄድ ላይ ነው ያለነው። ችርስ እንጠጣ። እዚህ ቤት ግን በጣም በዛ። ምንድነው እሱ? የለም እኮ እባክሽ አዘግቼው ነው። እኔ ወንድ የሌለበት ቤት መቀመጥ እንደማልችል ታውቂያለሽ። የሚጠጣው እንደ ካለ ጥሪ። አንቺ ደግሞ ነው ወይስ ጋር ድምጣችን? እሱማ ሰውነቱ ደስ ይላል። ሰውነቱን አሳብጦ ይዘሩ ነው ዋጋ አለው። ኪሱ ባዶ ነው። ደግሞ እንዴት እንዳበሳጨኝ። ደግሞ ምን አደረገሽ? አስመላሽን ደህና ይዤ ምድቴን ሳልወጣበት ልጅ ስራውን እየሰራ አስመልጠው መሰለሽ። አሁንም ቢሆን ይሄንን 40 ሚሊዮን ብር ለማግኘት የግድ አስመላሽ ያስፈልገኛል። ሰዎቹ ከመምጣታቸው በፊት ካርታውን ወደ ካሽ ቀይሬ ልብሬን ማስመለስ አለብኝ። እንዴ መጀመሪያውኑ እነሱ በኋላ ከሚሸጡብሽ አንቺ ራስሽ ሸጠሽ አሰጫቸውም ነው። እኔ እንደዚህ ይሆናል ብዬ ብቻ አሰብኩኝ። ልብሬም ከእጄ ይወጣል ብዬ አላሰብኩም ነበር። ወይኔ እንደዚህ ብትጫወተብኝም አይቀርም። በእናትሽ በሱ የተነሳማ 40 ሚሊዮን ብር ማጣት የለብሽ። እመኚኝ፣ እገለዋለሁ። እንግዲህ ይሆን ያለው ነገር ምንም አልገባኝም። ለምንድን ነው መናገር እየቻልሽ ዝም ያልሽው? ለጊዜው መልስ አልሰጥሽም። ስለዚህ ጉዳይ ደግሞ ማንም ሰው ማወቅ የለበትም። ላንቺም የነገርኩሽ በድንጋጤ አንድ ነገር ትሆኝብኛለሽ ብዬ ነው። በእጅሽ እንዴት አመሻችሁ ትየሎሚ? የመሸ እንግዳ ትየሎሚ። እንዴት አመሸ? እንዴት አመሻችሁ ትየሎሚ? እንደው ምን አሸከማት ትየሎሚ? እንደው ዝም ብለን ችግር የለም። ትኩስ አንስቷት። እንትን ጥሩ ነገር ማለት ትየሎሚ ላይ ሰፈር እጄ ነው ያሰራሁት። የሚያቅሰው ጋር እጄ ነው ያሰራሁት። ጥሩ ነገር አለው። አብሻለሁ፣ ገብሳለሁ፣ አጃለሁ፣ ዘንጋዳም አለ። ትንሽ ማረቅም ጠብ አስደርጌበታለሁ። ይከፍታል። ክፍት ነው የሚያደርገው አሉ። ለዛ ነው። አይ ሳሪ ትየሎሚ ለምንድን ነው እንቅሌላት ኮንዶሚኒየም ልከራይላት እንዴ? ይህ ሰፈር ሟርተኛ ማህበረሰብ ነው። ሟርተኛ የሰበብ መላስ። ኧረ ምን ወጣህ ልጄ? እንደው እሱ እንዳመጣ እሱ ይመልሰው እንጂ ምን አያስፈልግም እንጂ ምን ወጣህ? ትንሽ አምኛትና ከዛ በኋላ የሚሆነውን እናደርጋለን። ኧረ ትየሎሚ ይብስባታል፣ ይብስባታል። እንግዲህ እንደዚህ ቤት ውስጥ እንደዚህ ፍንፍን ብላ መምጥሮ አይደለም መሄድ አለባት። ሐኪም ቤትማ መሄድ አለባት። እንትን ትምህርት ምንድነው ትጎርሳለች፣ ስትበላ ግራ አራም ትላለች፣ ነው ድምፅ ታወጣለች። ትየሎሚ ይኸው ታቀፊው እያየ አትበላም። ምን ቢሆን ነው እስኪ መሶ እንዴት ደወልክ? ሌላ ቀን እንድንገናኝ የግድ ሰው መግጨት አለብሽ ወይስ አልፎ አልፎ መገናኘት እንችላለን? በጣም ገባችን ሰፋ እኮ እንዴ ተራራቀ። የከተማችን ቁጥር 1 ሀብታም ሆናለሁ እንዳልሽ ተሳካ እንዴ? እንደዛ ነገር። ታዲያ ብር ቆጣሪ አያስፈልግሽ? አዎ መቅጠሪያ አይቀርም። እንዴት ነው ያንተስ? በሽተኞች ደህና ናቸው? ደህና ናቸው ይመስገን። እኛ ዶላር ጨመረ ቀነሰ ያን ስንጨነቅ እናንተም የበሽተኛ ቁጥር ጨመረ ቀነሰ ያላችሁ ትጨነቃላችሁ አሉ። እውነት ነው? በጣም ንግግርሽ ተቀይሯል። እባክሽ ከፍ አልኩብህ አይደል?
በዚህ ሰዓት አባቴ አጠገብ የሆኑ የደረስኩበትን ስኬት ባይ በጣም ደስ ይለኝ ነበር። ብታምንም ባታምንም በዚህ ከፍታ ላይ ሆኜ እንኳን እሱ ማሰብ አልተውኩም። የእሱ ከጎኔ ያለመኖር ደስታዬን ጎዶሎ አድርጎታል። አባትሽንማ እኮ የዛን ያበሳ በቃ ስራ ላይ ነኝ። ቻው። እንደው እችሊ ፎቶግራፍ ትነሳና በየቤተ ክርስቲያኑ እርዳታ ይጠየቅላል። እንደኔ ደግሞ በቴሌቪዥንና በሬዲዮ ይሻላል። አንቺ ደግሞ እንደ ሁል ጊዜ አንድ ነገር ሲመጣ ቴሌቪዥን፣ ሬዲዮ ትያለሽ። ምንድነው እሱ? ልጅሽ ጋዜጠኛ ስለሆነ ነው? ኮሚሽን ሊበላ? እትዬ ሸዋዬ፣ ኧረ እባካችሁ እናንተ ትላልቅ ሰዎች አላችሁ እንዴ? ስለ ኮሚሽን ታወራላችሁ እንዴ? እኔ አስመላሽ የት ሂጂ ነው? እኔ የት ሂጂ ነው? እንዴት አማስ ትንጫጩ እንኳን ትንሽ አይጨንቃችሁ? አብሮ አደጌ ነች፣ እህቴ ነች እኮ። መወለድ ቋንቋ ነው። እኔ አታውቁም? እኔ የትም ሂጂ አሳክማታለሁ። ትይሉም የትም ሂጂ ምንም አይቸግረኝም። ኢንተርናሽናል ዶክተሮች አውቃለሁ። አሁንም ኢንተርኔት እያየሁ ነው። ምንም ችግር የለም። ትይሉም እኔ ስራ ነው፣ እኔ ሀሳብ ነው። የእሷ ነገር ከማንም በላይ ነው የሚመለከተው። ሳረን መለመኛ እኔ ያለሁ ተጨንቀን እኮ በቃ እትዬ ሸዋዬ በቃ እንዴ ምን ሊያረጋት? በቃ ምንስ ባረጋት? ትይሉም ረፉ ሰላም ነው። እንዴት ነህ? ሰላም ነህ? ዘነጋኝ፣ ረሳኝ መሰለኝ። አስታወስኩ። እንዴት ነህ? እባክህ ሰላም ነው። እንዴት ነህ ዶክተር? እንዴት ነህ? አለሁልህ። አይገርምም? ያንተ ነገር እያሳሰበኝ ነበረ። ያንዴ ምን አበደ ብሎ ሳላብዳ ሳበዱኝ እንጂ ምንም ደህና ነኝ እኔ። ታዲያ ምን እግር ጣለ? ምን መሰለህ ዶክተር፣ እህቴ ነች እና እባክህን ትብብር ፈልጌ ነው እንድትያለኝ ፈልጌ ነው ዶክተር። ያው ጓደኛ ለመቼ ነው ብዬ። ችግር የለውም። ካርድ አውጡና ወደ ቢሮ ነው። እሺ ዶክተር። ዶክተር ወንደሰን። እሺ ዶክተር። ቻው። ምርመራው እንደሚያሳየው ከሆነ መስማትም ሆነ መናገር እንዳትችል የሚያደርጋት ምንም ምክንያት የለም። አንድ ነገርማ አለ ዶክተር፣ አንድ ነገርማ አለ። ምናልባት አደጋው ሲደርስ አብሯት የነበረ ሰው ማግኘት እንችላለን። አሁን ለጊዜው ማድረግ የምንችለው ይሄንን ነው። እቤት ተወስዷትና ከዛ በኋላ እንዴ ዶክተርዬ፣ እንዳጨርሰው ወደ ቤት እዛ ሰፈር መሄድ የለባትም ዶክተር። ግድ የለም ራጁንም ኤክስትሪዮንም እያደረግ እንዲህ ስትኮርኩማት የነበረውን እንዲህ ስትመታት የነበረውን ድንገት አቤት እኔን ነው የሆነ ድምፅ ልታወጣ ትችላለች፣ ልትሰማ ትችላለች ዶክተርዬ፣ ልትጠራ ትችላለች። አስመላሽ እናቴ ልጅ ዶክተርዬ፣ እባክህን ዶክተርዬ፣ እባክህን እኔ ስለምን ነገር አታስብ፣ እዚሁ አልጋ አትያዝ። የኔ ህይወት በሷ እጅ ላይ ያለው ዶክተርዬ፣ እባክህን ዶክተርዬ። ደግሞ ጉዳዩ ከህሊና ጋር ይያያዛል። ከህሊና ጋር? አዎ ዶክተርዬ። ከህሊና ጋር ምንድን ነው የሚያገናኘው? ባለፈው ላይ አግቶኝ የነበረው የእሷን የቤት ካርታ ካላመጣ ብሎኝ ነው። ምን ተፈጠረ መሰለህ ዶክተርዬ፣ እሷ ካናዳ ሀገር ለመሄድ ብላ ብር ትበደራለች። የእሷንም ህይወት የቤተሰቦቿን ህይወት ለመቀየር ብላ ከሄደች በኋላ ካሁን ብሯ ላጋቸው እየተጠብቃት እነሱ ቤተሰቦቿም ሲጠብቋት በጉጉት እሷ ድንገት ተቆላልፋ መጣች። እኔ እንዳያት ዶክተርዬ በመሀል ተጨነኩኝ። በዚህ በኩል ህሊና፣ በዚህ በኩል ጎረቤት ይኸው በረምጣር ላይ ያሉት ዶክተርዬ። ካውያ ላይ ፍም ላይ ቁጭ ያልኩት ዶክተርዬ። ጨነቀኝ እኮ ዶክተርዬ፣ ተጨነኩ ዶክተር። እባክህን ተረዳኝ። ገባ ካለ ታሪኩ ገብቷል ዶክተር። እሺ በለኝ ዶክተር፣ እሺ በለኝ። ግድ የለም እሺ በለኝ ዶክተርዬ። ይወድሻል ወይ የሆነ ያሰበው ነገር አለ? ሌላ ነገር እንኳን አስበው። ወንድ እንደዚህ አይነት ሰው አይደለም። አይ ሰው ማመን ቀብሮ ነው፣ መጠርጠር ነው የሚሻለው። እሺ ቆይ ሳይገጩ አይደል እንዴ ተገጨን ብለው ሆስፒታል ድረስ ሄዱት? አዎ ምን ነው ይሄ ነገርማ ከጀርባው የሆነ ነገር አለ። አንደኛ ሳይገጩ ተገጨን ብለው ሆስፒታል ድረስ ሄዱ። ሁለተኛ አዲስ አበባ ውስጥ ባልጠፋ ሆስፒታል ወንድ የሚሰራበት ሆስፒታል ለምን ሄዱ? እመኝኝ ሁሉ የሆነ ነገር አለ። ተጠንቀቂ። ደግሞ አንዴ ኖርማል ነው። አሁን ሰው እንደዚህ ሁሉ ኖርማል ነው። የኔ ትይሉ ሁሉ ለካ ሁሉም ላይ ከፍ ነው። ትይሉ ወጥተው ለምን ትንሽ ቀስቀስ ይንቀሳቀሱ። ወጣው አሁን ስፖርት ሰርች ወዲያ ወዲህ ብዬ ነው። እሺ ካሉትሽ ሳሪ ትይሉሚ እንደ ምግብ ነገር ትንሽ ቀምሶ ይወጡ። ችግር የለም ነው ያለው። ሂዱ። አሁን ጎረቤት ያስቴር አምጥታለኝ በሉ። አዎ ትንሽ ሰርተዋል።
እኔ ብሩት ይሉኝ ሳጋና ሳጋ ስፒከር አድርጌ ቆንጆ ክላሲካል የነጥላሁን ምናምን ቆንጆ ነው ያነቃላል። ኧረ ምንም ይጓት ብሏል። ምንም ይሉኝ እንትንስ በብሉቱዝ የሚሰራ ቁጭ አድርጌ ኧረ ምንም አያስፈልግም፣ ምንም አያስፈልግም። እርሶን እዚህ ተጎልቶ ቁጭ አሉ በቀን ሙሉ ደግሞ ቢወጡ በደንብ አስታማት ነበር። እናት 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 ሳርዬ ዘጠኛው ከአምስት ቀን መሸከማቸውን ሲያዝ ቁጭ ብሎልሻል። አይ እናት እናት እናትዬ ለታሳሳንራለሁ እናትዬ እናቴ እናትዬ ዋይ 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 ሲሉ የረሃብ ጥራት ሲያዩ ያ ሁሉ አለፈ ሳጋየስ በለሽ በደሙ በላሁ ደማቅ ታሪክ ሰረ አየኔስ መከራን በላሁ አየኔስ ቆዳ ሊገፈፍ ነው ጥሩ ነው ትይሉ እንዲህ የምጫወቱት ትይሉ እንደዚህ እንደሆነ እኮ ያለኩት ትይሉ እንደዚህ እንደሆነ እኮ ያለኩት ትይሉ እኔ እንትን ለማንቃት ነው ለማንቃት ሙከራ አለ። አንዳንድ እግዚአብሔር ብሎ ሙዚቃ የመንፈስ ነው ይባላል። እድሌ ተማማ ተማማ ትይሉ መጥቻለሁ ተማማ ዛሬ ስተቀጭ ትይሉ ምን ችግር አለ ለፋል ምንም ምንም ትይሉ ወይ ትይሉ ምንም ማለት ምንም ኤሌክትሪክ አለ ምን ማለት ነው? ምን ምንም ትይሉ የምን ኤሌክትሪክ አለ ትይሉ አረ ምንም ነገር የለም በጭራሽ በኤሌክትሪክ ገመዱ ምን እያረክበት ነው? ለስፒከር ነው ከዛ ተስካልቃት ሙዚቃ እንዲሰማው ችግር ዶክተር ልጅ አለች አለች ሰላም ነች። እኔ ናፈኝ ላይ ወደ ልሙላ ሄሎ፣ እንዴት ነሽ ሊና? ደህና ነኝ። ባለፈው ያሟላላችሁት ፓርትነርሽ የእውነት ታማሚ ነው ወይስ ሰው ቆበደ? እንዴ ልጠይቅ ቻልክ? አይ ለማወቅ ያክል። ነገርኩህ እኮ ያኔ መች ሰምተኸኝ። እሺ አመሰግናለሁ። እንዳታዋርደኝ
እዚህ ሆስፒታል ብዙ ማያውቂኝ ሰው አለ ምናምን ዶክተሮች አሉ ማውቃቸው እንዳልዋረድ እምትለኙ ላደርጋለሁ። እሺ ይኸው እጄ ከፍ አድርጌ ነው እልልሃለሁ። ከፈለኩ ያጨበጨብኩ ይጣ በቃ አትክፋኝ፣ እንዳታዋርድ፣ እንዳታጠልጥለኝ። መንጠልጠል አልፈልግም። አደራ አደራ። እዚህ ዘመድ ታሞብኝ የመጣው ይኸውላችሁ ህይወትን ይመስዋል ባላቸው ስራ አብረን እየሰራን እኔ ሳገኝ ሰጠዋል እንዴ ጋቢና ልግባ እባክሽን ይሉ ተይሉ ስንት ስራ አብረን ሰርተን ስንት ነገር አብረን አድርገን ይሉ እባክሽን ይሉ ይሌና አይገባም። እጅን አንሳለኝ እንጂ እጅን አንሳለኝ ይሉ እጅን አንሳለኝ አንተ ይሉ ምንድነው ይሄ ስቶፍ ለማን ነው ይሉ ለማን ነው ይሉ ስቶፍ እንዴ አይገባኝም። እንደዛ አብረን ስንት ነገር ሰርተን ስንት ነገር ያሰሩ ያቀድን ሰዎች ለኔ ስቶፍ ይሉ ያለም ስቶፍ ይሉሽ መርፌ አይችልም የኔ ሰውነት እባክሽን ይሉ እባክሽን ይሉ እሺ እኔ ምን ላርግ ምትይኝ ምን ላርግ? እሺ ልጅቷን አይሻት አይደል እንዴ ከመሄዱ በፊት እንደዛ የነበረች ልጅ ስትመለስ ተቆ አልፋ መጣች። እሺ ምን ልሁንሽ ምን ላርግ? ግሏል እኮ ይጋል በኔ ትደራደራላችሁ ይሉ ግሏል አልጋለም ይልዬ እባክሽን ተይሉ ዝም በል። በአንተ ምክንያት 40 ሚሊዮን ብር ሳጣ ዝም ብዬ ማይ ይመስላል ይሉ ተረሽ ምን ላርግ? በቃ አሁን ልጅሽ ልምጣ ካርታውን አሁን ልጅ ፍቱኛ ይዤላችሁ ልምጣው። እርግጠኛ ነህ? እርግጠኛ ነኝ። አዎ እዚሁ ቆሜ እጠብቅሃለሁ። እሺ ባታመጣው ግን አንተንም እናትህንም መፈጠራችሁ እንድጠል ነው ማረጋችሁ። እናት ይሉ እሺ አመጣለሁ። አንተ ፍታይ አመጣለሁ። ፍታው። ግን እኮ ግሏል። ፍታው አልኩ። ቀድመው ለሚመጡ ለ10 እድለኞች ብቻ ታላቅ ቅናሽ። አዲስ አበባ ውስጥ ብዙዎች ለመኖሪያ ሆነ ለኢንቨስትመንት በሚመርጧት ለቡ መብራት ኃይል ላይ ታላቅ የምስራች። ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ዛሬ ደግሞ በአዲስ የፔንታውስ ብሎክና ዘመናዊ የንግድ ሱቆችን ይዞ ከታላቅ ቅናሽ ጋር ብቅ ብሏል። እነዚህም ፔንታውስ ቤቶች ከ138 ካሬ እስከ 295 ካሬ ከሰፋፊ 6 ፕራይቬት ሊፍቶችና በአራቱም አቅጣጫ ከበቂ በላይ የከተማ እንዲሁም የተፈጥሮ እይታ ጋር በ10% ቅድመ ክፍያ እስከ 25 ዓመት የሚቆይ እየኖሩበት አለያም አከራይተውት የሚከፍሉት 60% የረጅም ጊዜ ባንክ ብድር ጋር አመቻችቶ አቅርቦሎታል። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ዶክተር ልጄ የምትድን ይመስልሃል? ትድናለች። በዚህ በኩል እኔ ያግዛታለሁ፣ በእርሶ በኩል ደግሞ የእናት ጸሎት ያስፈልጋታል። የእሷ አገዛ ሲጨመርበት ደግሞ ሁሉም ነገር መልካም ይሆናል ማለት ነው። እንደው ልጄ ድና በእግሯ የምትሄድበትን ቀን ነው የምናፍቀው። ከተበዳሪዎቹ ሩጣ ለማምለጥ አይደለም ማለት ስቀልድ ነው። ከ6 ወር በፊት አንድ የምከታተለው ፔሸንት ነበረኝ። እግሩ ፈጽሞ አይሰራም። ውሎና ዳሩ ዊልቸር ላይ ነው። ከዕለታት አንድ ቀን ሚስቱ በምትነዳው መኪና ውስጥ ሆኖ እያለ ከኋላ ፍሬን የበጠሰ ከባድ መኪና ይመጣል። ከዛ እኔ የምከታተለው ከመኪናው ብድግ ይልና ተነስቶ ላጥ አይዟችሁ ሳራም ትድናለች በቅርቡ። ወይ ማለት ልጄ በዚህ እድሜ ታስዋሽ፣ ሌላ ዘዴ ብንፈልግ ይሻላል። እማ ብሩን ኬስ ላምጣ? ጨንቆኝ እኮ ነው። አስመላሽስ ምን ይለናል? እኔ እኮ ነኝ እዚህ ሁሉ ጣጣ ውስጥ የከተትኩት። ለደህና ቀን አለኝ የምለው ጎረቤት ከሱ ታቀያይሚ። ምን ላድርግማ? ጥሩ ዜና ይዤላችሁ መጥቻለሁ።
ሳራ መስማትም ሆነ መናገር የማትችለው ጭንቅላቷ ላይ ባደረሰባት ጉዳት ምክንያት ነው። ስለዚህ የጭንቅላት ቀዶ ሕክምና ያስፈልጋታል። እዚህ ላይ ይፈርሙና ወደ ቀዶ ሕክምና ክፍል ትግባ። ቆይ ዶክተር፣ ማውራት እችላለሁ። ሁሉንም ነገር እሰማለሁ ዶክተር። እባክህን ይቅር በለኝ። አንተ ጥሩ ሰው ነህ። ልትረዳኝ የሞከርክ ነው። ሚስጥሬን ሁሉ እነግርሃለሁ፣ ግን ሚስጥራችንን ለማንም እንዳታወራ። አስፈላሽ ካወቅ ቤተሰቦቻችን ይበታተናሉ። እባክህ። ሁሉንም ነገር አውቃለሁ። እንዴት? እና እንዴት ሊያውቅ ቻለ? ኧረ በጭራሽ ልጅ አልነገርኩትም። እማ አትዋሺ። እኔ አልነገርኩትም በጭራሽ። ሰላም ነህ? እንዴት ነህ? እባክህ ላስቸግርህ ላስቸግርህ ተጨንቄልሃለሁ ዶክተር። ምንድን ነው የምታስቸግረኝ? ይኸውልህ ዶክተር ከሂሊና ጋር እንድታማልደኝ እፈልጋለሁ። እኔ ሂሊናን ሰው ስትፈራ ስትል ማይቻት አላውቅም። አንተን ስታከብርና ስትፈራ ነው ያየሁት እና እባክህን አማልደኝ ከእሷ ጋር። እሺ ምን ላደርግልህ? አንተ ታውቃለህ ብዙ ነገር ያው ታውቃለህ። የሳራ ነገር አይተታል። እሷ እንዳየው ትቆላልፋለች። ሳራ እስክትናገር ድረስ እንድትታገሰኝ አንደኛ፣ ሁለተኛ ደግሞ ከትዬ ሎሚ ጋር መሀላ ተሳስረናል ብሎ እምቢ አሉኝ። እባክህን ተጨንቄልሃለሁ። በጣም በቀንደፍኛ ተወጥሬልሃለሁ። ልፈነዳ ነው። በጣም ጨንቆኛለሁ ዶክተር እባክህን። የህሊናን ነገር እንኳን ለእኔ ተወው። እሺ አመሰግናለሁ። የሳራንም ጉዳይ እንደዛው። ግን ሁለተኛ እንደ ባለፈው ያለ ተልካሻ ነገር ስታረግ እንዳላይሽ። አላረግም ዶክተር። ይኸው ቃል ገባልሃለሁ። ቃል ገባ። አሁን እጂ ቀታል ደለ ነው በጭራሽ። ሁለተኛ ራሱ እዛ ክፍል እንዳገባ። አመሰግናለሁ። እንዴት አመሻችሁ? እንዴት መጣ? ቀጠሮ ነበር እንዴ? ቀጠሮ እንኳን የለንም። ያው አስመላሽ አማልደኝ ብሎ ልኮኝ ነው። ምን? ይኸው ጨንቀኝ አማላጅ መጣሁ። ይቅርታ አድርግልኝ አማላጅ። ዛው ይልሽ ይሉ ሌላ አስረዳሽ። እሺ በአማላጅ ፊት ልጅቷ አታወራም፣ አትጋገም። ቆለፍለፍለፍ ብላብኝ መጣች። እኔ ምን ላድርግ? ጨንቀኝ እኮ ይሉ የሚቆላልፍ ይቆላልፍ። ውጡልኝ። እውነቱን ነው። ሁሉንም ነገር ነው ያስረዳሽ። እንዴ ምንም ታስረዳኝ አንተ። ሲጀመር የናንተ ቀጠሮ የለንም። ሲቀጥል አንተ ስለዚህ ጉዳይ ምን ያገባህ? ወንድም አለም ዘመድ አለም እንደዚህ ይደረጋል? ወንድ ልጅ በቃ ውጡልኝ አለች። ውጣ። አንቺ ምን ቢልሽ ምን አገባሽ እንዴ? እንዴት አያገባኝም? ጓደኛዬ እኮ ነኝ። ጓደኛሽ ነሽ? ቱልቱላ ትራራልሽ። ማንን ነው ቱልቱላ የምትለው? አንቺ። ለነገሩ ምን ታረጋንተ? አንቺ ነሽ አይደል የምታሰድብኝ? እስኪ አንቺ ዝም በይ። ለፍቅር የመጣ ሰው አይናቅም። ይጨብጡት፣ ቂም አያሻግርም። እውነት ነው ያወራችሁ። ሂጂ ግቢ፣ ሂጂ። ችግር የለውም። ምን የለም ብለህ ነው አይደል እንደዚህ የምትፈነጭብኝ? ችግር የለውም ፈንጭ። እኔ ደግሞ እሄዳለሁ ይሉ እኔ ሄዳለሁኝ። ዘመድ አለም ችግር የለውም ፈንጭ። ይሉ እኔ ላምልጥ። አንተ በደንብ አድርጋ አስረዳት። እንዳላጠፋሁኝ አውርቻለሁ ብዙ ነገር። ዘመድ አለም ንገራት። አንቺ ያለሽ ቱልቱላ ወን አገኝሻለሁ። አንቺ ይሉዬ ሰላም ደሮ። እሺ ደህና ደሩልኝ። ቁጭ አውራት። ቤተሰብ ጨዋታ ነው። የስራዬ ባልደረባ ነች እኮ። ቆይ ምን አስበህ ነው እዚህ ድረስ የመጣው? አባትሽ ቢኖሩ ግን እንደዚህ አይነት አቀባበል ነበር እንደሚደረግልኝ? ቄጤማ ጎዝጉዤ ምናምን ጠብቅ ነበር የፈለከው? እንደውም ከሚገባው በላይ ነው አቀባበል ያደረገችልህ። ሲቀጥል ካለ ቀጠሮ እኮ ነው የመጣው። ይሉ ጋር ነው በቀጠሮ የምመጣው እና ጊዜው ነው። ምን ታደርገዋለህ እንግዲህ። እንደ ባህላችን እኮ እንብላ ይባላል። ይሉዬ ብቻውን የበላ ብቻውን ይሞታል ሲባል አልሰማሽም? መቼስ ተርቦ ከመሞት ጠግቦ ሞት አይሻልም ብለን
ልክ ነሽ። ባዶ ህሊና ሆኖ ከመፈጠር ተርቦ መሞት ይቀላል። እንዴ ህሊናን ህሊና የለሽ አየሽ ሁሉ ፊት ሰተሽ እኮ ነው ህሊና የለሽም ያለሽ እኮ ነው። በስማም ህሊና የለሽም? አዎ ሁለታችሁንም። ቆይ እንዴት ነው ግን ገንዘብ ሲመጣ አይምሮ ይደፈናል እንዴ? እኔ ይሄኛውን ስሜት አላውቀው። ይሉ ይሄ እኮ ያንቺ ማንነት አይደለም ነው። ይሄ ከተማችን ላይ እንዳሉት ደደብ ሀብታሞች በየናይት ክለቡ ውስኪ የሚራጩት እንደነሱ ማሰብ ጀመርሽ እንዴ? ዶክተር እንግዲህ ተስፋ አንተ ብቻ ነህ። አይታል ማታ ላይ የተፈጠረው ነገር። አይዞ የቻልኩትን ያክል እረዳሃለሁ። እሺ አመሰግናለሁ። ተወጥሬ ነው የምወጥረህ። ችግር የለም ዋናው መጸለይ ነው። እሺ ዶክተር እንደምን ብለህ ብቻ አስቸግሬያለሁ ይገባኛል። እንደዚህ ነህ? እሺ እሺ ቻው። ሰላም ቻው። ለምን አይጨንቅሽ? ሲምስ በሽተኛ ነው እየመሰለኝ። ድሮ እውነት የሌለው ሰው በሽተኛ ነው። ምን ልትሆኝ ፈለግሽ? አሳፈርሽኝ። የልጅ ጨዋታ ጫወትሽኝ። ወይኔ ናይል ጉድ ነው። እናትህ ነው አንተ ተጣጣረቀሩ ነው ሲይልኝ ቆማለች። ዝም በይ ልጅ እኔው አጭበ እናት ጨዋታ ቀልድ እናት የሚያስመላሽ ከገንዘብ ገንዘቤን ምን ያስመላሽ ተጫወቱ ያላገጣችሁ አስመላሽ ለማችሁ አንድ ድስት የእውነቴን ነው ወንድሜ እናት እኔ ናንተ ዲዘር አስመላሽ ያጥፍቻ አንቺ ብቻ አንቺ ገለሽ እኔ ወደ አስመላሽ አንድ ድልጅ እባክህን አስመላሽ ተጫወቱ እባክህን አስመላሽ የእውነቴን ነው ወንድሜ እናት እኔ ናንተ ዲዘር አስመላሽ ምን ባረክ ይሞት ምንም ከሞት ይሉኝ እናት አስመላሽ ካንተ አይጠበቅም። እንዴት ትልቅ ሰው ላይ እንደዚህ ታደርጋለህ? ሻውጭ አስመላሽ ተረጋጋ። እናቴን በመሀላችን ጭምር ያታለሏት። ነገሮች እንዲስተካከሉ ካስፈለገ ላልተወሰነ ጊዜ ከዚህ አካባቢ መራቅ አለብን። ነገሮችን በምትፈው መንገድ ፈተዋለሁ። ስለነበረ ነገሩ ለማሰገድ አሁን ወደ ልትሄድ ነው? ያው የሥራ ጉዳይ ሆኖብን ባይሆን ትወጡ ከሆነ እንሸኛችሁ። ይቻላል። አይ አንፈልግም፣ እዚሁ ነን። ኦኬ በቃ ሉያ አይዞሽ እሺ። እኔ መጀመሪያውኑ አትመኛቸው ብዬ ነግሬሽ ነበር፣ አልሰማ ብለሽ ነው። እንገለዋለን ደግሞ። አስመላሽ አባቴ ይሙት አለቅ። እናት አንቺ ምን ሀሳብ አለብሽ? እኔ ሲንከራተት ነው ሙሉ። አረ እናት ተይዘኝልኝ። እኔ መግቢያና መውጫ ጥቻለሁ እኮ እናቴ። ተይ ይሄ መሀላችሁን አፍርሱት። እትይሉም አንቺ ምን ቢያልሽ? አረ ተይ ይሊና ማለት ዋላ ሰው አለችም። ተይ እናቴ ተይ ልለምንሽ። ቆይ መጮውን ትተህ ምን አለ አረፍ ብትል። እንዴት ነው የማርፈው እናቴ? እንዴት ነው የማርፈው? እኔ ላብድ ነው። አልገቡሽም? እነሱ ሰዎች መጥፎ ሰዎች ናቸው እናቴ። ተይ
እሺ አሁን እሱን ተወውና በኋላ ነው። እንዴት ነው በኋላ ምን ወራ ካርታውን ስጭኝ። እሺ ዝም በል አስሚ አስሚ ቆየብኝ። ቁጭ በይ። ቆዩ አይደል? ያንተ ነገር ሆኖብኝ እኮ ነው የጠበቅኩ። እማዬ ቁጭ በይ። ባይሆን ቶሎ ሸኘኝ። እሸኛለሁ። እናት ቡና በላቸው። እኔ ምልክ እኔ እዛ ድረስ እመጣለሁ። ሂዱ እመጣለሁ። እውነት እመጣለሁ። ማዘር ከሚሸኝ አንተ ብትሸኝ ይሻል ብለህ ነው? እሺ እሺ ይሁን። ስራ ልንገባ ነው፣ ልናድር ነው። አንድ ላይ አሁን ስራ የሚመጣ አይመስለኝም። አሁን በዚህ ሰዓት ወዴት ነው የምትሄዱ? እዛ እናድራለን። ታሳድሩኛላችሁ አይደል? አይለቁኝም፣ ያሳድሩኛል። እናቴ ልሂድ። ባይሆን እራት በልታችሁ ቡና ጠጥታችሁ ትሄዳላችሁ። ውይ እራት ታበሉኛላችሁ? እራት ያበሉኛል፣ በደንብ ነው ያበሉኝ። እናቴ ማዘርዬ ምንም ችግር የለውም። ባይሆን ሌላ ቀን እመጣለሁ። ይመጣል፣ ሌላ ጊዜም ይመጣል። እሺ እንግዲህ ካላችሁ ምን ይደረጋል? እለፍ። ያው እናቴ ድንገት እንትን ካልኩኝ እናቴ በላቸው ይባላል። ልሂድ በቃ እናቴ፣ ሰላም እደሪልኝ። እንሂድ። እሺ እናቴ ቻው። ወይኔ ህሊና፣ ወይኔ በቃ ተረጋጊ። ሁሉንም ነገር ቦታ እናስይዘዋለን። ቦታ ምንድን ነው ቦታ የምናስይዘው? ለነገሩ ልክ ነሽ። እንደዛ ከፍ ብለሽ ወርደሽ የስንቱን ሰው ንብረት በእጅሽ አስገብተሽ ከፍ ብለሽ ተንሳፈሽ እንዲህ መሆንሽ በጣም ያሳዝናል። ምን? እኔ ለአንቺ ብዬ እኮ ነው ድንገት እንደጋኔ ስትጮይ ከወጣልሽ። አሁን ብቻዬን እፈልጋለሁ። እንዴ ብቻሽንማ ትቼሽ አልሄድም። መጨረሻሽን ሳላይ እንዲህ አግኝቶ ከማጣትስ ይሰውረን። አንተ ነህ ኮድ ያደረገኝ። እኔ አይደለሁም። አንተ ነህ። አይደለሁም። ሁሉም ነገር እኮ አንቺ ባልሽው መንገድ ነው የፈጸምኩት። ምን ማድረግ እችላለሁ? ምንም ማድረግ አንችልም። ምናልባት አስመላሽ ሰዎቹን ስለሚያውቃቸው እሱን አግኝተን ክስ ልንመሰርት እንችል ይሆናል። ቀጣፊ ነኝ ይሉ ቀጣፊ ነኝ፣ ዋሾ ነኝ። ዋሽቼሻለሁ ይሉ እባክሽን ይቅርታ አድርጊልኝ። በምታምኙ አምላክ በእግዚአብሔር በእናትሽ ይሉ አጥፍቻለሁ ይሉ። እኔ ስለ ሰዎች ምንም ማውቀው ነገር የለም። እውነት ለመናገር በአንቺን ያወቅኳቸው ሰዎች ነው ይሉዬ። ምላሴ ነው የኔ ጠላት፣ ምላሴ እንጀራ ለስራ ስል ነው ይሉዬ። ያልፍልኛል ብዬ ነው። እባክሽን ይሉ እባክህን ይሉ እባክሽን ይሉ ካርታውን ኮሎ ግዤልሽ እመጣለሁ። ዝም በል ነገሩ ከሯል። ይሄ ነገር ዞሮ ወደ እኔ መምጣቱ አይቀርም። እሺ ሄሎ፣ እኔ አንቺ ጠበቃ አንቺ ማልሆነ የለም ሊና፣ ሰዎቹ ተገኝተዋል። የት ተገኙ? አስመላሽ አብሮሽ ከሆነ ያላችሁበት ቦታ ይዤ ልምጣ። አስመላሽን ማግኘት ይፈልጋሉ። ጥሩ፣ ነገ ቤት ይዛቸዋል። ስትነግር አድርጌ ሌሌ በላቸው። እንዴት ዋልሽ? ያማል በፈለከው ሰዓት ዘው ብለህ የምትገባው ቤት መሰለህ? ቤት እኮ እግዚአብሔር ነው። ይልቅ ቁጭ በል ነው የሚባለው። ለነገሩ ያጠፋል። ዓለም ፀሐይ፣ አንቺ ዓለም ፀሐይ! አቤት እሜቴ፣ ምን ፈለጉ? ይዘዙኝ፣ ስራዬ ነው ለእርስዎ ማደግደጉ። በሩ ጠበቃሽ በደወለልሽ ምክንያት ነው የመጣሁት። ሂጂ ግቢ። እሺ ጠበቃ፣ እናንተ ምን ግንኙነት አላችሁ? ጊዜ የለሽም።
አስመላሽ የት ነው ያለው? ህሊና እንድረዳሽ የምትፈልጊ ከሆነ እመኝኝና የምልሽን ነገር ብቻ ፈጽሚ። ሰዎቹ አስመላሽን ይፈልጉታል። ጊዜ የለም። ሀሳባቸውን ሳይቀይሩ ከአስመላሽ ጋር መሄድ አለብን። እሺ፣ እኔም አብሬያችሁ ልሂድ። የምልሽን ብቻ ፈጽሚ። ህሊና ጊዜ እየሄደብሽ ነው። ህይወት ሁለት እድል የምትሰጠው ለጥቂቶች ብቻ ነው። መጠቀም አለመጠቀም ደግሞ ያንቺ አማራጭ ነው። ህሊና ከዚህ በኋላ የምታጭው ምንም ነገር የለም። ሁሉንም ነገር አጣሽው። ህይወት ውሳኔ ትፈልጋለች። ምናልባት እስከ ዛሬ ያጣሻቸውንም ነገሮች የምታገኝበት ጥሩ አጋጣሚ ሊሆን ይችላል። እስከ ዛሬ አንድም ቀን ሰምተሽኝ አታውቂም። እስኪ ለመጀመሪያ ጊዜ ዛሬ እንኳን እምልሽን ስሚ። አስመላሽ የት ነው? ውስጥ ነው። እሺ፣ ልክ 6 ሰዓት ላይ እዚሁ እንገናኝ። የምትፈልጊያቸውን ነገሮች በሙሉ ይዤልሽ እመጣለሁ። አንተ ላይ ነው አንተ ሱፍ የምትጠው። እኔ ወንድ አይደለሁ። እኔ አስመላሻለሁ። እሰበስብሃለሁ፣ አስተነፍስሃለሁ። ሳርጊ ነው ወንድ አይደለሁ። እናንተ ነው ወንድ አንጠባጥባለሁ። እናንተ ማን አንተ ነህ? እኔ ወንድ አይደለሁ። ምን አንተ ወንድ አይደለሁ። አንተ ለጥራለሁ። እናንተ ነው እንደዚህ ነው ኳስ ነው። እኔ እኮ ስለ ከበረ ድንጋይ ምንም እውቀቱም የለኝም። ታዲያ ሳታውቅ ነበር ስቀባጥር የነበረው? ጭራሽ እኮ ሰዎችንም አላውቃቸው። ምን እንደሚመስል እንኳን አላውቅም። አሁን ሄሎ፣ እንዴት ነው ወንድዬ? እንዴት ነሽ? አገኛቸው? የቀጠሩኝ ቦታ ደርሻለሁ። 7 ሰዓት ላይ እንመጣለን ብለውኛል። ቢሮአቸው ናቸው። መኪናሽን ስለተቀበልኩኝ እነሱ ጋር መሄድ እንችላለን። ጥሩ እንዴ?
ዘበረዛ ምን እየተካሄደ ነው? ለካ ጠላቴን ጉያዬ ውስጥ ይዤ ነበር ስዞር የነበረው። አንተ ውሻ ካዲ! እኔ ህሊናን ነው በእኔ እጅ በልተህ የምትክደኝ? እንደሷ ረጋ በይና እንነጋገር። ምንም የሚያረጋጋኝ ነገር የለም። እናንተ ደግሞ ዋጋችሁን ነው የምሰጣችሁ። ምንም ወሬ አልፈልግም። ዝም በል። ንብረቴን ነው የምፈልገው። ንብረቴን ነው የምፈልገው። ዝም በል። ዝም በል። ምንም ያረጋጋኝ ነገር ምን አታፈጡት? ንብረቴን እያልኳችሁ እኮ ነው። ተረጋጊ። ቆይ ዝም በል። ምንም መረጋጋት የለም። አባቴን ሙት አለቀ። አባዬ እንዴት ነሽ? ባለፈው ስንገናኝ 2 ምርጫዎች ነበሩሽ። ከገንዘብና ከአባትሽ አንዱን ምረጪ ስትባይ ገንዘብን መረጥሽ። ዛሬ ግን ሁለቱም የሉሽም። ህይወት ግን ለሁለተኛ ጊዜ እድሉን ሰጥታሻለች። ይሄ አጣሁት ያልሽውን ሀብት ነው። ይሄ ደግሞ እኔ ነኝ። ዛሬ ከሁለቱ የመምረጥ እድል እሰጥሻለሁ። ምርጫው ያንቺ ነው። አባዬ ጋሺ እስካሁን ካየናቸው ይልቅ ወደፊት የምናያቸው ስለሚበልጡ ነው ታገስ ያልኩ። የሰው ልጅ ፍጡር እንጂ ፈጣሪ አይደለም። ፍጡር ደግሞ ለፈጣሪው እንጂ ራሱ ለፈጠራቸው እንደ ገንዘብ ላሉ ነገሮች ከተገዛ ጣዖት አምላክ ሆነ ማለት ነው። ልጄ በደካማ ጎንሽ ገብቼ ድጋሜ ወለድኩሽ። ምን ትጠብቃለህ? ሽማግሌ ላክ፣ ሙስና ይሰራል። እንዴ ዘመድ አለም እንዴ ስሬ ሰደደ ስትል ኧረ ደስ ለማንኛውም እንኳን ደስ ያለ እልል በሉ እንጂ ይሉዬ ኮንግራ እንኳን ደስ ያለሽ። እንዴ ተገትረልኛል። እዚህ ምን ታረጋለህ? እዚህ ድና ስቶፍ እንቁላል ጥበስበት። ትሰማኛለህ? ይኸው ጋሼ አስረክቧታል። ጠባቂ ካሁን በኋላ አያስፈልጋትም። የሰማይ ነው። ሂድና የት ክለብ ስራ ምን ልትሆን ነው?